سورة الحشر مدنية وآياتها 24 ይህች መዲና የወረደች ስትሆን 24 አንቀጾች አሉባት። የመዲና ሱራዎች እንደሚታወቀው ድንጋጌ ህግ ነክ የሆኑ ነገሮች ላይ ነው የሚያተኩሩት ማለት ነው። فانا بجانب التشريع شان سائر المدنية والمحور الرئيسي الذي تدور عليه السورة الكريمة هو الحديث عن غزوة بني النضير ልዩ ትኩረት ሰጥታ በሰፊው የምትመለከተው የበኒ ነዲርን ዘመቻ ነው እና ያስከተለውን ውጤት እንዲሁም በምርኮ ንብረት የተካሄደውን ስነ ስርዓት አስመልክታ ነው በሰፊው የምትገልጸው ማለት ነው። ስለዚህ አብዱላህ ኢብኑ አባስ ሱረቱ በኒ ነዲር ይሏት ነበር ሱረቱል ሐሽር በማለት ፈንታ በመግቢያው አካባቢ ያ አላህ Subhanahu Wa Ta'ala ከማንኛውም ድክመትና ጉድለት የጠራ ንጹህና ፍጹም የሆነ ጌታ መሆኑን ትገልጻለች። ከዛም በመቀጠል አላህ Subhanahu Wa Ta'ala የቁድራው የችሎታው መገለጫ የሆኑትን አንዳንድ ድርጊቶችና ክስተቶችን ታወሳለች ማለት ነው። ከዛም ቀጥሎ በበኒ ነድር ዘመቻ የተገኘውን ገንዘብ በምን መልክ ለነማን መሰጠት እንዳለበት በዝርዝር ትገልጻለች ማለት ነው። ከዚያም የነብያችን ተከታይ የነበሩት ሱሐቦች መጀመሪያ ሙሃጅሮቹ ተመካ ተሰደው የሄዱት ለዲናቸው ብለው ምን ያህል ጀብዱ እንደሰሩ አውስታ ታወድሳቸዋለች። በማስከተልም አንሷሮቹን እዛ ደግሞ አቀባበል ያደረጉላቸውን ተባባሪዎቻቸው ከዛ ደግሞ በሶስተኛ ዙር የነሱን ፈለግ በመከተል በየዘመኑ የሚመጡትን ሙእሚኖች ምን ማድረግ እንዳለባቸው ለነዚህ ለዋና መሪዎቻቸውና ለምሳሌዎቻቸው ምን አይነት አክብሮት መስጠት እንዳለባቸው ትገልጻለች ማለት ነው። በአንጻሩ ደግሞ ዓላማ ቢስ የሆኑትን ሙናፊቆች ታወሳቸዋለች። ሙናፊቆቹ ከነዚህ ከሁለት የተከበሩና ዝነኛ ከሆኑ ቡድኖች የተለየ ባህሪ ያላቸው መሆኑንና የነሱን ዓላማ ለማደናቀፍ ያደርጉት የነበረውን አተካራ ትገልጻለች ማለት ነው። እንደገና በመጨረሻ ደግሞ ከንቱ ሆነው እንደቀሩ ውጤት ታገኙ። ወደ መጨረሻ አካባቢ ሙእሚኖችን ወደፊት ከሚጠብቃቸው ከባድ ዕለት ስለቂያማ ቀን አውስቶ በዛ ቀን ማንኛውም ሰው ከወዲሁ ምን እንዲያዘጋጀ ራሱን መጠየቅና መጠንቀቅ ያለበት መሆኑን ትመክራለች ማለት ነው። በመጨረሻም አካባቢ ለአላህ ልዩ የሆኑ የክብርና የማዕረግ መገለጫዎች የክብር ስሞች እንዳሉት የተወሰኑትን በዝርዝር ታቀርብና ታጠቃልላለች ማለት ነው። ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ በሙሉ አላህን አጠሩና አወደሱ በለይላ ወሁወል አዚዙል ሐኪም አላህም አሸናፊና ጥበበኛ የሆነ ጌታ ነው። ማንም ኃይለኛ ኃያል ነኝ ያለ እሱን ሊያጠቃው የማይችል የኃያላን ሁሉ ኃያል የታላቁ ሁሉ ታላቅ ሁሉንም የሚያደመስስና የሚያንበረክክ መሆኑን ተገለጽላቸው ማለት ነው። አልሐኪሙ ቢሱንሂ አሰራሩ ደግሞ ስህተት የሌለበት ሁሉን ነገር በጥንቃቄ የሚያከናውን የሆነውን ጌታ ፍጥረታት የተባሉ ትኩሎቹ ቢሊሳን ለሐል ከፊሎቹ ቢሊሳን መቃል የእሱን ምንነትና ማንነት ያንጸባርቃሉ። ወኢን ሚን ሸይኢን ኢላ ይሰብሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁም እንዳለው በሌላው አያት በዓለም ዙሪያ ያሉ ፍጥረታቶች በተለያዩ ስሜቶችና ቋንቋዎች አላህን የማያጠሩና የማያወድሱ የማያመግሱ የሉም። እናንተ እንኳን ባይገባችሁ እንዴት እንደሚያወድሱ ማለት ነው። እንግዲህ አላህን ማጥራትና ማወደስ ማለት ምንድነው? በቃል ብቻ ሳይሆን ፍጥረታት ራሱ መገኘቱና መታየቱ ፈጣሪው ያለ መሆኑን ይጠቁማል ለሚያስተውል ሰው ማለት ነው። ፈጣሪው ደግሞ አቻ የሌለው ፍጹም ጥበበኛ መሆኑን ይገልጻል። የሥራ ውጤት አንድ ጥሩ ሥራ ውጤት በመታየበት ጊዜ ያንን የሰራው ሰው ምን ያህል አዋቂ መሆኑን መገመት ትችላለህና ማለት ነው። እና هو الذي أخرج الذين كفروا من أهل الكتاب አላህ ያለና ጥበበኛ ከመሆኑም የተነሳ ለምሳሌ እናንተ በቅርብ ያያችሁትና የምታውቁትን ነገር ብንጠቅስ እነዚያን ተአለል ኪታብ ከሃዲያን የሆኑትን ክፍሎች ከሀገራቸው ሳያስቡት ያወጣቸው ጌታ ነው ማለት ነው። ለአወል ሐሽሪ ለመጀመሪያ ስደታቸው መጀመር ከዛ በፊት እንግዲህ ይሁዶች
እንደዛ አይነት ስደት አጋጥሟቸው አያውቅም ነበር። በኒ ነዲር የሚባሉ በመዲና ዙሪያ ሰፍረው የነበሩ ይሁዳዎች ያልጠበቁት ፍልሰት ደረሰባቸው ማለት ነው። ማጎናንቱ ማየፉጁ ይሄ ነገር ከመድረሱና ከመከሰቱ በፊት እናንተ ሙስሊሞቹ እንዲህ በቀላሉ ይፈናቀላሉና ይወጣሉ ብላችሁ አላሰባችሁም ነበር። ወዶኑ እነሱም በበኩላቸው ደግሞ እርግጠኞች መሆን መስለው ነበር። አንሁም ማንያቱም ሁሱኑሁም ሚነላህ አላህ ከሚያመጣው አደጋ ያዘጋጁት ምሽጋቸውና ህንጻቸው ግንባቸው ይከላከልልናል፣ ወይም በሌላ አባባል ኃይላቸው ማለት እኛ ኃይላችን የበቃ የነቃ ኃይል አለና ማንም ሊበግረን አይችልም ብለው ነበር የተፈራሩት ማለት ነው። ግን ፈአታሁም الله من حيث لم يحتسبوا ባላሰቡትና ባልገመቱት ቦታና ሁኔታ የአላህ ኃይል መጣባቸውና በቀላሉ አካባቢው እንዲፈርሱ አደረጋቸው። ወቀደፈ في قلوبهم الرعب ያንኑ ያለውን ውስን ኃይላቸውን እንኳን ለመጠቀም እንዳይችሉ በልቦናቸው ውስጥ ፍርሃትን አለባቸው። ተርበተበቱ ማለት ነው ገና ሙእሚኖችን ሲያው ከዚያ ተመርበትበታቸው ብዛት የተነሳ ይخربون بيوتهم بأيديهم የገዛ ቤቶቻቸውን በገዛ እጆቻቸው ማፍረስ ጀመሩ። ጠላት የሚጠቀምበት እያሉ ቤታቸውን ውስጥ ሆነው ያፈርሱ ገባ ማለት ነው። በመቀኝነት ሌላ ሰሞት እንዳይጠቅ ወይም ከቤታቸው ውስጥ ልዩ ልዩ ብርቅዬ የሆኑትን ዕቃዎች ለማውጣትና ለመውሰድ ወደ በቀት ሀገራቸው ለምሳሌ ሳንቃ የመሳሰሉ የመስኮት የመዝጊያዎች የመሰሶችን የመሳሰሉ ጥሩ ዕቃዎችን ያወልቁ ገባ። ጠላት የሚጠቀምበት እኔ ወስደዋለሁ እያሉ ማለት ነው። እና በራሳቸው እጅና እንደይሁም ጦርነቱ እንዲመጣ በጫሩት እሳት በመጣው ኃይል በሙእሚኖቹ ቤታቸውን አፍራሾች ሆኑ። ፈአተቢሩ ያ ኡሊል አብሳር እነዚህ ወስላታ የሆኑ ይሁዶች በሙስሊሞችና በእስላም ላይ ደባ ሲሰሩ ባልጠበቁት ፍጥነትና ሁኔታ እንደዚህ የተዋረዱና የተቃለሉ መሆናቸውን አስተውላችሁ ለወደፊትም ተገንዘቡና አንተ ገምግሙ ነግበኔ ብላችሁ ከዚህ ነገር ብዙ ትማሩ ትችላላችሁ ማለት ነው። ወለውላ አን ከተበ الله عليهم الجلاء በእነዚህ በበኒ ነዲር ይሁዶች ላይ እንደዚህ የፍልሰት መወገድ ወይም መባረርን ቀደም ሲል ባይወስንባቸው ኑሮ ለአዘበሁም في الدنيا እዚቹ በቅርብ ህይወታቸው ላይ የከፋ ቅጣት ይጥልባቸው ነበር። ወለሁም في الآخرة عذاب النار በዚሁ በዱንያው ቅጣት ደግሞ ሳይወጣቸው በመጪው ዓለምም የጀሃነም እሳት የተዘጋጀላቸው መሆኑ በተረጋገጠ ነበር ይላል። ማለት ምንድነው እንግዲህ እነዚህ ሰዎች አላህ አካባቢውን ለቀውና ፈልሰው እንዲሄዱ ቀድሯል እንጂ መጀመሪያ እንዳንገራጠጡ ዝም ብለው አፍጠው ቁጭ ቢሉ ኑሮ እዚሁ አሳርዳቸው ነበር፣ ለዘር እንዳይወጡ አደርጋቸው ነበር። ይሄ የዱንያ ቅጣታቸው ሲሆን እንደገና በአኺራ ደግሞ መልሶ ጀሃነም ይጠብቃቸው ነበር። ግን የዱንያውን በሚመለከት አስቀድመው በመውጣታቸው ራሳቸውን አዳኑ ለጊዜው ማለት ነው። እና ذلك لأنهم شاقوا الله እንዲህ አድርጎ ባልጠበቁት ሁኔታ ከአካባቢ አፍልሶ አዋርዶ ሊያወጣቸው የቻለው አላህ ለምንድነው ብትል እነሱ አላህን የተጻረሩ በመሆናቸው ነው። አላህን ፍቃድ አንቀበልም በማለታቸው ወረሱለሁ በረሱልም ላይ በማመጣቸው ሰበብ ወመን ሻቅ አላህን እንደዚህ የሚጻረርና በረሱልም ላይ የሚያምጽ የሆነ ኃይል ሁሉ فإن الله شديد العقاب አላህ ይቀጣዋል። አላህ ቅጣተ ብርቱ የሆነ ጌታ ነውና ይላል። ማለትም እንግዲህ ምንድነው የሻቁላህ የሚለው ነብያችን ከዚህ ከመካ ወደ መዲና በሚሄዱበት ጊዜ ያላቸው እንግዲህ የፖለቲካ ስልት በጣም የረቀቀ ነበር። ጠላቶቻቸው ኃይል እንዳያወጡባቸው እየከፋፈሉ ነበር የሚይዛቸው። ይሁዶች በመሰረቱ ኪታብ ስላላቸው ሃይማኖታዊ ነን ስለሚሉ እነሱን አስቀድሞ በጥላትነት ማየቱ ጠቃሚ አልነበረ እና እናንተ ስለ ሃይማኖት ታውቃላችሁ ተውራት አብራችሁ ስላል ብትፈልጉ ግቡ መልካም ነው፣ ካልመሰላችሁ ደግሞ እኛም አንደርስባችሁ እናንተም አትድረሱብን ብለው ተደራደሩ። በዚህ ተስማሙ። የጥላት ኃይል እንዳይበዛባቸው ሙሽሪኮች ጋር እንዳያብሩ ማለት ነው። እንደገና ተዛልፈው እንዳው ድርድሩን ሰፋ በማድረግ አድማሱን እኛ አብረን አንድ ከተማ ተደጋግፈን የምንቀመጥ ህዝቦች እስከሆነ ድረስ የጋራ ጥላት ተመጣብን ከሀገራችን ላይ አብረን እንድንከላከል ደግሞ ሃይማኖቱ የተለያየ ቢሆንም
የጋራ ወራሪ ጥላት ከመጣ አብረን ብንከላከልስ ምን ይመስላችኋል? በዚህም ተስማሙ። ከዛም አልፈው እኛ አንድ ክፍያ የሚያስከትል ነገር ወንጀል ቢፈጸም ወይም ከናንተ ውስጥ ቢፈጸም ከበድ ያለ ክፍያ በሚያስከትል ማህበራዊ ጉዳይ ብንተባበር እኛም ገንዘብ የሚጠይቅ ነገር ሲመጣ ብናካፍላችሁ እናንተም ብታካፍሉን ተባለ። በዚህም ተስማሙ። ከዛ በኋላ በዚህ ድርድር ተስማምተውና ተፈራርመው ቀጠሉ። ይህ ጊዜ ነቢያችን አለይሂ ሰላቱ ወሰላም እንግዲህ ያን አካባቢውን ተእሚን አደረጉት ማለት ነው፣ ይሁዶች እንዳይወሯቸው። ከዛ ሙሽሪኮች ጋር ሆነ ፍጥጫቸው፣ እዚህ ሙሽሪኩል አረብ ጋር እነዚህ መኮች ጋር የበድር ጦርነት ተካሄደ። ተሂጅራ በሁለተኛው የበድር ጦርነት አይቀናቸው ሙእሚኖች። በሚቀናቸው ጊዜ ይሁዶቹ በጣም ፈሩ። ይሄማ በተውራት ያውስጡ ጦር ገጥሞ አይረታም የሚል ትንቢት ስላለ ያ የተነገረለት ነብይ ነው እውነትም አሉና በጣም ፈሩ። ሰው ጋር መጣላቱ ችግር ያመጣብናል። ግን ልክ በአመቱ ደግሞ በሶስተኛው አመት ተሂጅራ ጦር ላይ የውጊያ በሚደረግበት ጊዜ የተወሰነ ጥቃት ተፈጸመባቸው በሷሃቦች። ይሄ ተጠራጠሩ እንደገና አይ ነብይ ቢሆን ኑሮ እንዳው ድል ይቀናው ነበር። አሁን ውድቀት አጋጥሟቸዋልና ይሄ እንደው አጋጣሚ ነው ያምናው በማለት እንደገና ከቴውንም ሳይጠናከሩ ማጥቃት አለብን ብለው ተንኮል ማሰብ ጀመሩ ማለት ነው። ይህ ጊዜ አላህ Subhanahu Wa Ta'ala እንግዲህ ያለውን ሁኔታ እየተከታተለ ይነግራቸዋል። በዚህ ላይ ያሉ አንድ ሰው ከአካባቢው የራቅ ያለ ሰው ይመጣል መዲና ሷሃቦች ዘንድ። ቀደም ሲል ካፊር ነው፣ በሙእሚኖች ላይ ከባድ ጥቃት ያደርስ ነበር። አሁን አንድ ሷሃቢ በሚያገኝበት ጊዜ ድንገት ሱሊሰልም ነው የመጣው። ሰልሟን ነብዩ ጋር ሪፖርት ሊያቀርብ ነው የመጣው። ሲያገኘው የወትሮ ቂም በቀል ስለሆነ ገደለው ድንገት ሳያረጋግጥ። ኋላ ያው ማመኑ ታወቀ። ይሄ እንግዲህ ዲያ ይባላል። አቅል ሰው ያላግባብ የተገደለ ለሆነ የአካባቢ ሰው ጉማ ይከፍላል። በዛ በወለታው መሰረት ጉማ አካፍሉን እንዲህ አይነት ችግር ተፈጥሯል ለሟቹ ቤተሰብ ገንዘብ ተሰብስቦ ሊሰው ብለው ረሱል የተወሰኑ ሰሃቦች አስከትለው በዛ በውለታችን መሰረት እንዲህ አይነት ችግር ተፈጥሮብናልና ክፍያውን ተባበሩን ብለው ይሄዳሉ። እዛ በሚሄዱበት ጊዜ ሳይን ተጠቃቀሱና ጥሩ አጋጣሚ ያገኙ። እነሱ ከተማ ስለሄዱላቸው ሊያጠቋቸው ፈለጉ። አሁን በተናጠል ነው ሊገር ጥሩ ነው እንግዲህ ያው የተፈሩን ሰው አሰባስበን ተመንነግር ድረስ ጠብቁን ብለው ታይተውን ግንብ ስራ አስቀመጧቸውና ተፈሩን ሰው እንተረሱ ብለው ተወጣጣሙ። እነሱ ዞር ብለው ተወያዩና ዛሬ የተሻለ ወጣና አጋጣሚ የለምና ይሄን ሰው የዚህ ግንብ ስር እንደተቀመጠ ተላይ ቆጤ ድንጋይ ይዘን እንውጣና ጭንቅላቱን እንፈትልቀው ብለው ወሰኑ። በዚህ ተስማሙ። ይሄን በሚስማሙ ጊዜ በዋሂድ ታቸው ደረሳቸው። እንደዚህ ይባሉና ቦታ ተነሳላቸው። ወዲያውኑ ተነስተው ለሰሃቦችም አልነገሯቸው። የሚፈልጉት እሳቸው ናቸው። ስለዚህ እሳቸው ወደ ሽንት ደርሰው የሚመለሱ መስለው ቀስ ብለው ወጣ ይሉና ዝም ብለው ይቀጥላሉ ወደ መንገዳቸው። እነሱ ደበል ድንጋቸውን እያዘጋጁ ወደ በፎቁ ሊወጡ ይስተረጨራሉ። ትንሽ ቆጥ ሲሉባቸው ሰሃቦች ንቁ ናቸው። ይህ ሰው የምን ሆኑ አሉና ጥርጣሬ ስላለ ብቅ ብለው ሲዋቸው ተወርደዋል። አረ ይሄ ነው እንደብለው ተከታትለው ነው ሲሆን እንዴት ነው ሲሏቸው አይ ያን አድርገው እኮ ነው ሊገሉን በድንጋይ ሊጨፈልቁን ነበርና ለዚህ ነው ያው ወደ ሀገራችን እንመለስና ስራችንን እንቀጥላለን። እዛ ተከትለው መጡ። ወዳውኑ ጦርነት አወጁ። እንደዛ አድርገው እኔ በሁለታው መሰረት እርዳታ ይሰጡኛል እያሄድኩ እኔ እንዲገዱኝ ስላሉ ታሁን በኋላ ያው በሪነድርን ማጥፋት አለብን ብለው ወሰኑ። ጦራቸውን አዘዙ። ታዘዙ በኋላ እንግዲህ እንደዛ አድርጋችኋልና ኺያና ያደረጋችሁ እኔን ለመግደል የሞከራችሁ መሆኑ ስለተረጋገጠባችሁ ወይ አገሩን ለቃችሁ ትሄዳላችሁ፣ 10 ቀን ሰጥቻችኋለሁ መዘጋጃ ጓዛችሁ ምናምን ምጭኑትን እንድትጭኑ፣ ከዛ በኋላ ከተገኛችሁ ኃላፊነትን እኔ አልወስድም ይላችሁ። ይሄ ጊዜ ወደፊት እንደሚመጣው ሙናፊቆች አሉ ዙም ሰሃቦች ውስጥ እና አብዱላህ ነው በየሚባሉ እነሱ ደግሞ ያው በሚስጥር እነሱ ጋር ግንኙነት ያደርጋሉ። ውጡ ሲባቸው ዝም በሉ ታጥቁ እኛ ያለናችሁ አይዟችሁ አሉ ሙናፊቆች ደግሞ። እንደገና በኒ ቁረይዛ የሚባሉ አሉ፣ በኒ ቀንቃ የሚባሉ አሉ፣ ሌላ ብሔረሰቦች እነዛ ሁሉ በጋጣፋን የሚባሉ አሉ። እነዛ ሁሉ እርዳታ ጠይቋቸው ተባበራቸዋልና ያ ሁሉ ያው ወደፊት ይመጣል። ያው አሽታዋል ያው ቀጠሮው ሲደርስ ጦራቸውን ቀስቅሰው ሲመጡ ያን ረዳለን ያለው ሁሉ ደብዛው ጠፋ።
ወዳውኑ ከበቧቸው፣ ቁጥጥር ስር አደረጓቸው። አሁን እንደተቸነፉ ሲያውቁት ፈቀድልንና ያው ቤቱን ንብረቱን ትተን ሀገሩን ለቀን እንሄድ አትክዱን ብለው እንደገና ድርድር ተጀመረ። ይሽ ለቃችሁ ሂዱ ተብለን ለአወል الحج ለመጀመሪያ ጊዜ ባላጠበቁት ሁኔታ ይሄ እንግዲህ ስደትና በቀት አጋጠማቸው የሚለው ለዚህ ነው ማለት ነው። እና በዛ በዘመቻው ላይም አንዳንድ ደግሞ ኢኮኖሚያዊ አውታሮችንም ተነክቶ ስለነበረ ያን በሚመለከት እንዲአያ ፕሮፓጋንዳ አድርገው ስለነበረ እሱንም መልስ ተጣጣው አልቀጥሉም ማቀጧቱ من دينة أو تركتموها قائمة على أصولها فبإذن الله ከተምር አትክልት ሊና በተለይ ሊና የተባለችውን አይነት በጣም ጣፋጭና ምርጥ የሆነ ዘር ነው የሊን የሚባለው የተምር የዘንባባ ዛፍ በመዲና ውስጥ ወደ 120 የተምር አይነት አለ ይባላል እና የሊና የሚባለው በጣም ተወዳጅ ነው በጣም አፍሪ ነው እሱን በጦርነቱ ሂደት ውስጥ አትክልቱን እንዳይጠቀሙበት ኢኮኖሚያቸውን ለማዳከም ጨፍጭፈው ነበር ሰሃቦች እና ያ የቆረጣችሁት የተምር ዛፍ ይላል አውተረቱሙሃ ወይም ደግሞ የተረፈው የተዋችሁት የተወሰነ ቆረጡና እንደገና አቁሙ ተብሎ ቆመ ጭፍጨፋው ማለት ሁለቱም አይነት እርምጃ ቃይመተን አላ ኡሱሊሃ በዛፉ በግሩ ላይ እንደቆመ ታጥቆርጦ የተዋችሁ ቀደም ሲል የተቆረጠው ተቢኢንላ ሁለቱም በአላህ ፍቃድ የተወሰደ እርምጃ ነው ህጋዊ ነው ብሎ አጸደቀላቸው ማለት ወሉፍ የርፋሲን ይሄን ያደረገው አላህ Subhanahu Wa Ta'ala የእናንተን ነስር ለማፋጠንና እነዚህን አመፀኛ የሆኑትን ጥላቶቻችሁን ለማዋረድና ለማንበርከክ ይትችሉ ዘንድ የተደረገ ስለሆነ በሁለቱም በኩል አትስቱ ይላቸዋል ማለት ምንድነው እንግዲህ ያን አትክልት ዛፍ ይቆረጡ ማቃጠል በሚጀምሩበት ጊዜ ያው ለክርክር ተመቻቸው እኔ ለረህመት ነው የተላኩት ለልማት ነው ስላልነበረም አሁን እንግዲህ ይሄ አትክልት ዛፍ ነው ለኛም ሆነ ለናንተ ጠቃሚ ነገር ነው እንዴት ይሄንን አትክልት ታስጠፈጭፋለህ ለዚህ ነው ነብዩ ረህማ ኢታጅ ነው መታራምደው አሏቸው እግዜ ደነገጡ የተሳፈጡ መስሏቸው ረሱል ሰሃቦችም ቀርካሉ ማለት እውነትም ይሄ አትክልት መጨፍጨፉ እነሱም እንትን ቢሉ ለነሱ ይሆናል እኛም ብናችን ለኛ ያገለግላልና መቆረጥና ማቃጠሉ እውነት ኢታጅ ሆነ እንዴ አላህ ይቆጣብን ይሆን እንደ ብለው ተደናገጡ የዛ ጊዜ አላህ ይሄን አያት አመጣ ውሸታቸው ነው እነሱ ብሎ አጥያ እነሱ ብሎ ለልማት አሳቢ ጥላትን ሰው መጀመሪያ ወንተ ኢኮኖሚ አውታሩን ታላዳከምተው ኢኮኖሚ እስካለው ድረስ ጥላት በቀላሉ አይበገርልም ስለዚህ የተቆረጠው መቆረጥ ያለበት መሆኑን አላህ ወስኖ ነው ያፈረው የተረፈውም ደግሞ ያው እንደ የተዋችሁትን እንደተው በሁለቱም በኩል አትጠይቁም ወንጀለኞች አይደላችሁም አይዟችሁ የነሱ ከንቱ ፕሮፓጋንዳና ማደናገሪያ ነው እንጂ ተምሩን ለምን ቆረጣችሁት ብዬኔ አልቆጣችሁም ፍቃዴ ነው አላቸው ማለት ከዛ ቀጥሎ እንግዲህ ጦርነቱ በጣም በቀልጣፋ ወቅት ተጠናቀቀና በምርኮ ወደ ተገኘው ገንዘብ ሁኔታ እንዴት እንደሚከፈል ነው የሚገልጸው ተቀጥሎ ማለት وما أفاء الله على رسوله منهم ከነዚህ ከበኒ ነዚር ይሁዶች አላህ Subhanahu Wa Ta'ala ወደ ረሱሉ የመለሰው የሆነው ችሮታና ጸጋ በምርኮ ያገኙት ማለት ነው فما أوجفتم عليه من خير ولا ركاب እናንተ ሙእሚኖቹ ፈረስ አልጋለባችሁበትም በግመልም አልወረራችሁበትም ولكن الله يسلط رسله على من يشاء ግን አላህ እንደዚህ መልእክተኞችን በፈረደበት ሰው ላይ ይልክበትና በወዳውኑ ውጊያ ሳይደረግ በቀላሉ በግርማው ብቻ ያንበረክካቸዋል والله على كل شيء قدير الله በሁሉም ነገር ላይ ካሊ ወይም ቻይ ነውና ሰዎቹ ያን ያህል የደነፉትን ያህል ሳይዋጉ በነብዩ ዝግጅት ብቻ ተርበትተውና ተደናግጠው እጅ ስለሰጡ እናንተ መስዋዕት አልከፈላችሁበትም እንደሚለው ዘመቻ ማለት ነው ጦርነቱ አልተካሄደም ገና አያዙን አዝማሚያውን ሲያው ራሳቸው ለቀን እንሄዳለን አገሩን አድረክበን ብለው ነው እንትን ያሉት እንጂ እናንተ በፈረስም ሆነ በግመል ወረራና ውጊያ አላካሄዳችሁበትምና በዚህ የተገኘው ገንዘብ እንደተዛሬው እንደገኒማ ሳይሆን ለየት ያለ መልክ አለው ይላቸው ወለረሱል እና በሁለተኛ ደረጃ ለረሱል ነው ረሱል ልዩ ድርሻ ይኖራቸዋል በዚህ ነገር በአላህ ተስኺር እንግዲህ የሰጣቸው ድል ስለሆነ
እሳቸው ለየት ያለ ድርሻ እንደሚኖራቸው ነው ማለት ነው። ወሊድል ቁርባ ለሳቸውም አቅራቢያ ዘመድ ለሆኑት ደግሞ ቤተሰቦቻቸው በኒ ሐሽም በኒ ሙጠሊብ ለሚባሉት የዘካ ገንዘብ ሰደቃ ስለማይበሉ በዚህ ለየት ያለ ድርሻ እንደሚኖራቸው ነው ማለት ነው። ወሊድል ቁርባ ወሊየታማ እንደገና አሳዳጊ አባቶቻቸውን ያጡ ድሃ ልጆች ወልመሳኪን እንዲሁ አቅመ ደካማና ችግረኛ የሆኑ የህብረተሰብ ክፍሎች ለነሱ ይደርሳቸዋል። ወብኒ ሰቢል ለመንገደኞችም ስንቀላለቀባቸው በዚህ መልክ እንዲከፈል ያዘዝኩት ታዩን ለምንድነው ካይላ የኩነ ዱለተን በይነል አግኒያ ሚንኩም ከናንተ በሀብታምና በባለጸጋዎች መካከል ገንዘቡ ቅብብሎሽ እንዳይሆን ነው። ሀብታም መጥቶ ወደ ሀብታም ከሄደ ያ የተጎዳውና ደካማው ህብረተሰብ ክፍል የቤት ተመልካች ሊሆን ነው ማለት ነው። ያ እንዳይሆን ለባሰበት ነው እንጂ የሚደረገው እንደተዛሬው አይደለም ማለት ነው። ወማ አታኩም الرسول فخذوه በዚህ በተነገረው ስርዓት መሰረት መልእክተኛው የሰጣችሁን ነገር በደስታ ተቀበሉ። ወማንሃኩም عنه فانتهوا የከለከላችሁን አይገባችሁም ብሎ ያገዳችሁን ደግሞ አሁንም ያለ ቅሬታ ተከልከሉ። አላህን ፍሩ ኢነላህ ሸዲዱል ዒቃብ አላህን ካልፈራችሁት ቅጣቱ የበረታ የሆነ ጌታ ነውና በል ይላል። الفقراء المهاجرين الذين أخرجوا من ديارهم وأموالهم ይሄ በምርኮ የተገኘ ንብረት የሚታደለው ወይም የሚከፋፈለው ቀደም ሲል የተጠቀሱት እንደተጠበቁ ሆኖ በተጨማሪም ስደተኛ ለሆኑ ችግረኞች ይሆናል። እንግዲህ ያ በኒ ነዲር የተባሉት የይሁዳ ከተማ በቁጥጥር ስር በሚውልበት ጊዜ የተገኘውን ንብረት አላህ Subhanahu Wa Ta'ala ለተለያዩ ክፍሎች እንዲከፋፈል እያዘዘ ነበረ ከኋላ የመጣው እና ያለፈው ቀጣይ ነው ማለት ነው። አሁን በተጨማሪ ይሄ ክፍያ የሚገባቸው ከዚህ ከመካ ለዲናቸው ብለው ተፈናቅለውና ተሰደው ወደ መዲና የሄዱት ሰዎች እዚህ ቤት ንብረታቸውን ትተው ነው ለአላህ ብለው ሁሉን ነገር መስዋዕት አድርገው ይሄዱ እዛ መቋቋሚያ እንዲሆናቸው ለነሱ ቅድሚያ መስጠት አለበት ብሎ አዘዘላቸው ማለት ነው። እና ታገራቸው የወጡት የውተሁነ ፈድለን ሚን አላህ የአላህን ሲሳይ ተስፋ አድርገው ነው። በቤታቸው የደከሙበትን የለፉበትን ቤት ንብረታቸውን ሸቀጣቸውን ሁሉ ነገር እርግፍ አድርገው ሲሄዱ አላህ ይተካናል ለሱ ብለን እስከወጣን ድረስ ብለው በእኔ ተማምነውና ተመክተው ስለመጡ አሁን ከዚህ ከምርኮ ንብረት ለዛ መካካሻ መስጠት አለባቸው አላቸው። ወልዱዋንም በተጨማሪም ደግሞ የአላህን ውዴታ በመሻት ነው የመጡት። በዱንያችንም እዚህ ያጣነውን እዛ ይሰጠናል፣ እንደገና ደግሞ በአኺራችን ስራችንን ወዶ አላህ ለጀነት ያበቃናል ብለው ስለመጡ የኔ ክብር እንግዶች ናቸውና ለነሱ ቅድሚያ ስጧቸው ይላል። ወንሱሩን አላህ ወረሱለሁ የአላህንና የረሱልን ፍቃድ ለመደገፍና ለማጠናከርም ወስነው ነው የመጡት። የኛ ፍላጎት ንብረት ሀገራችን ወገናችን ይቅርብን ግን የአላህ ፍቃድና አላህ ዲን ከላይዋል ብለው ነውና የመጡት ለነሱ መስጠት አለበት ይላል። ኡላኢከ ሁሙ ሳዲቁን እና የዚህ አይነት መስዋዕት የከፈሉ የሆኑት ሙእሚኖች በእምነታቸው እርግጠኞችና ትክክለኞችም እነርሱ ብቻ ናቸው በማለት መሰከረላቸው ማለት ነው። እና እንግዲህ እዚህ መካ ላይ ነብያችን አለይሂ ሰላቱ ወሰለም ተልከው እንቅስቃሴ በሚጀምሩበት ጊዜ የተወሰኑት ግለሰቦች ናቸው ያመኑላቸው። አብዛኛዎቹ ባለአባቶችና ባለስልጣናት ተቃዋሚዎች ነበሩ። እነዚህ ያመኑት ሰዎች ህብረተሰቡ በሚሰነዘርባቸው ጥቃትና ጉዳት እየተማረሩ ለመኖር ሲቸግራቸው ወደ ጎረቤት ሀገር ተሰደው እንደገና ራሳቸውን ማጠናከር ነበረባቸው። እና ከዚህ አንድ ሰው ታገሩ ተወገሩ ተነስቶ ሲሄድ እንግዲህ ብዙ ነገር ነው የሚቀርበት እና በጥላት መልክ ስለሆነ የሚወጡት እዚህ የወንጀለኛ ገንዘብ ነው እያሉ የመካ ካፊሮች ከፋፈሉት ነበር ንብረታቸውን፣ ቤታቸውን፣ ርስታቸውን። የሁሉ ነገር ግፍ አድርገው ለኔ ሄዱ ስለሆኑ እዛ በምርኮ የሚገኘው ንብረት ጎረቤት ሀገር ጦርነት አድርገው ይሁዶችን አስለቅቀው በሚያገኙት ገንዘብ ለነዚህ ለስደተኞቹ ማቋቋሚያ ያድርጉላቸው። እዚህ መዲና ኗሪ የሆናችሁ ሰሃቦች መካፈል የለባቸውም አላቸው። ተከታተላቸው ማለት ነው። ምክንያቱም የነሱ እንግዶች ስለሆኑ እነሱ ላይ ስለወደቁ እነዚህ ስደተኞች በዛ አጋጣሚ ብታቋቁሙ እናንተም ጓዝ ይቀላችኋል። ለነሱም ደግሞ ሁልጊዜ ምጽዋት ብቻ ከምትከፍሉ አንድ ራስን የቻለ ነገር መቋቋሚያ ብትሰጧቸው የተሻለ ነው በማለት መመሪያ ሰጣቸው። ኢስላም በሁሉም ነገር ነው እናንተን የሚለው ኢኮኖሚያዊ ዘርፉን ሳይቀር በቁርአን ይመራላቸው ነበር ማለት ነው።
ወለዲነ ተበወኡ ዳረ ወልኢማን ሚን ቀብሊሂም ይሄ እንግዲህ በሙሃጅሮቹ በኩል ያለው ነው በስደተኞቹ ተመከረ እዛ ያሉት ደግሞ ደረጃቸው ምን እንደሆነ መገለጽ አለበት በዛ አጋጣሚ ገንዘብ መቋቋም እንዲሰጣቸው አደረገ እንደገና በኢማናቸው እርግጠኞች ናቸው በማለትም መሰከረላቸው ክብር አገኙ ማለት ነው ስደተኞች እዛ ደግሞ ተቀባዮችና አስተናጋጆቹ በአላህ ዘንድ ያላቸውን ቦታ ማወቅ ስለሚፈልጉ የነሱንም ደረጃ በዚህ አጋጣሚ ሊገልጽ ነው ምናለ الذين تبوؤوا الدار والإيمان من قبلهم እዚህ አካባቢውን ደግሞ ቀደም ብለው የሰፈሩት ነዋሪዎችና ባላባቶቹ የመዲና ሰዎች ማለት ነው ኢማንንም ደግሞ አበክረው የተለማመዱት ነብያችን አለይሂ ሰላቱ ሰላም ከመሄዳቸው በፊት አንዳንድ ሰሃባ እየላኩ ዲን አስለምደዋቸው ነበር እዛ ሲሄዱ አዲስ ግብዳ ሆነባቸው የተዘጋጀ ህብረተሰብ ነው የተገኘው በኢማን ታንጾ ማለት ነው እና ቀደም ብለው ያገሩ ነዋሪ የሆኑ እንደገና ደግሞ ዲኑንም ቀደም ብለው የተለማመዱ የሆኑት የዚህ የመዲና ነዋሪዎች ይሁቡና መን ሀጀረ ኢለይሂም በጣም ጥሩ ሰዎች ከመሆናቸው የተነሳ ለዲን ተብሎ ተፈናቅሎና ተሰዶ የሚመጣውን እንግዳ ሁሉ በከፍተኛ አክብሮትና ፍቅር ይቀበላሉ እንግዳ መጣብን ሀገራችን ሊያጣብን ነው ብለው አልተረበሹም ደስ አላቸው እንጂ እንኳን የአክራ ወንድሞቻችን የመጡልን እንጂ እኛ ያለን ሁሉ እናካፍላለን ብለው ከቤታቸው በፊት ልባቸውን ከፍተው ነው የቆዩአቸው ማለት ነው ወላ ይጅዱነ ፊ ሱዱሪሂም ሐጀተን ሚማ ኡቱ አሁን በዚህ በምርኮ የተገኘውን ንብረት ለስደተኞቹ ማቋቋሚያ ይሁን ብሎ በሚወሰንበት ጊዜ ምንም አይነት ቅሬታ አልተሰማቸውም ብሎ መሰከረላቸው እንግዲህ ጦርነት ማለት ቀላል ነገር አይደለም ህይወቱን ሽጦ ነው ሰው ገንዘብ የሚያገኘው እኛ ደማችንን አፍሰን አጣችን ከስከን ያገኘነው ለነገሬ ብቻ ይሰጥናንተ አንገት አይገባችሁም እንባላለን ብለው ቅራል ተሰኙ ወንድሞቻችን ካገኙልን እኛ እንዳገኘን ነው ብለው በደስታ ነው ይሄንን የተስማሙት ይላል ወይሲሩና አላ አንፉሲሂም ይሲባል ሀብት ሞልቷቸው ተርፏቸው አይደለም ችግር አለባቸው የለት ጉርሱን የሚያጡም አሉ ከነሱ መካከል ከመሆኑም ጋራ ወንድሞቻችን ይተሰሱና ይቋቋሙልን እንጂ እኛ ምንም አይደለም ብለው ነው እነዚህ ደግሞ የተቀበሉት ውሳኔውን በጸጋ በማለት መሰከረላቸው የመዲና ሰዎች በጣም ቸሮችና አርቆ አሳቢዎች መነብ እንደነበሩ አረጋገጠላቸው ማለት ነው ወለው ካነ ቢሂም ኸሳሳ ይሄንን እንግዲህ እርምጃ ሲወስዱ በእነሱ ላይ ከባድ ችግር ራብ ሲኖርባቸውም እንኳን ከኛ ወንድሞቻችን እንዲሳሉ ባዎች ናቸው ይላል ወመን yuqa ነፍሲሂ እና የነፍሱን ጉጉትና ስግብግብነት አላህ የጠበቀው ሰው እንደነዚህ ፈኡላኢከ ሁሙል ሙፍሊሑን ለወደፊት ዘላቂ ድልና ድል የሚያገኙ እነዚህ ብቻ ይሆናሉ በማለት የመዲና ሰዎችንም ማወደሳቸው አመሰገናቸው ማለት ነው ወለዲነ ጃኡ ሚን ባዕድህም እንደገና ደግሞ ከነዚህ በኋላ ቀጥለው የመጡ ሶስተኛ ቡድን አሉ አለ ማለትም ተሙሃጅሮቹም በመጀመሪያው ግሩፕ ሳይሆን እንደገና እየቆዩ ተከታትለው የመጡ አዲስ እየሰለሙ ከአንሳሮችም ደግሞ መጀመሪያ ግንባር ቀደም ሳይሰልም ቆይና እየቆየ ደግሞ የዲኑን መጠናከር ሲያይ የሚሰልማሉ ከዚህም ሆነ ከዛም እየቆዩ ደግሞ የሚመጡት የዲኑ ተከታዮች የቁሉን ረበና እግፍር ለና ወልኢኽዋን الذين سبقونا بالإيمان እነሱም እነዛ ቀደሙን በማለት በመቀኝነት አይን ታያቸው እኛንም ያው ወደ ኋላ በመጎተታችን ይቅር በለን ጌታችን እንደገና በእምነት የቀደሙትን ምሳሌዎቻችንና አርአያዎቻችንንም አንተ ማራቸው እያሉ ለቀደምት ሙስሊሞች የሚጸልዩ ናቸው ይላል ولا تجعل في قلوبنا غلا للذين آمنوا ቀደም ሲል ላመኑት ወገኖቻችን በልቦናችን ውስጥ ጥላቻና ቅራኔ አታድርግብን እነዛን መልካም ምሳሌዎቻችንን የምናከብርና የምናፈቅር አድርገን አንተም ማራቸውና ዘንላቸው እያሉ ይጸልያሉ ያው ሙስሊሞች በኩል መካን ወዘማን አንድ አካል ናቸውና ዘመን እንኳን ቢለያያቸው ማለት ነው ለእንዲህ አይነቶችም ይገባቸዋል ያው የነሱ አባልነታቸውን አረጋግጠዋልና ማለት ነው ربنا انك رؤوف رحيم ጌታችን ሆይ አንተ እጅግ ሩህሩህና አዛኝ የሆንክ ጌታ ነህና ለነዚህ ወገኖቻችን ይቅር ይበላቸውና ምህረት ስጣቸው እያሉ የሚጸልዩትም በቅደም ተከተል ደረጃቸውን ጠብቀው ይመጣሉ ለነሱም ይገባቸዋል እና እንግዲህ ይሄንን አያት ወይም ይህችን አንቀጽ በሚመለከት የመጣበት የራሱ የሆነ ምክንያት ወይም መንስኤ አለው እሱ ምንድነው እነዚህ አንሳሮች በአጠቃላይ ሁኔታ በጣም ትልቅ ሰዎች እንደነበሩ ነው ተባባሪዎች ለእስልምና መጠናከርና መጎልበት
ከፍተኛ አስተዋጽኦ ያደረጉ መሆናቸውን ነው አላህ Subhanahu Wa Ta'ala የጠቆመላቸው። ሰው እንግዲህ በብዛት አንድ ሀገር ሰው ፈልሶ ሌላ ሀገር ላይ በሚሄድበት ጊዜ ሀገር ላይ ከፍተኛ ነው ያስከትላል እና እንዴት አድርገው የሁሉ ሰው መጥቶ ምን ሊኖር ነው የኛን ኢኮኖሚ ሊያዳክሙብን ነው በማለት ቅር ሳይላቸው ወንድሞቻችን ዲሚዘው ከመጡልን እኛ ደግሞ ባለ አቅማችን ሁሉን ነገር እናካፈላቸዋለን ብለው በደስታና በልልታ ነው የተቀበሏቸው ብሎ ነው የሚመሰክረው። እና ከነዚህ መካከል እንዳውም ሰው ያደርገዋል ተብሎ ያልተጀመረ ነገር ያደረጉም አሉ ከመካከላቸው። ነቢያችን እዛ እንደገቡ መቼም አመራራቸው በሁሉ ነገር ብልህ ስለነበረ የመጀመሪያ እንቅስቃሴያቸውን ለማጠናከር መስጊድ መስራት ነበር፣ ህብረተሰቡ ማሰባሰብ። ከራሳቸው መጠለያ በፊት መስጊድ ነው የሰሩት እና መስጊዱን ከሰሩ በኋላ ሰውን በሰላት አማካይነት እየሰበሰቡ የህብረተሰቡ ትስስር እንዲጠናከር አደረጉ ማለት ነው። በየወቅቱ ኹጥባ እያደረጉ የሚያዙትን ነገር እያዘዙ የሚከለክሉትን እየከለከሉ አንድነት ፈጠሩ። ከዛ ቀጥሎ በሁለተኛ ደረጃ የተወሰደው እርምጃ ወንድማማችነትን ማጠናከር ነበር። ምን አደረጉ? የስደተኛውን ክፍል እዛ ኗሪው ባላባቱ ጋራ አንድ ባንድ አስተሳሰሩ። ወንድማማች ያደረጉ እኔ ስደተኛ ከሆንኩኝ አንተ እዛ ኗሪ ተሆን አንተ ይሄንን ሰጥቻለሁ ወንድሜ ይሆንልህ በምስለው ሁሉ እርዳው አቋቁሞ ብሎ አንዱ ኗሪ ጋር አቆራኝታል አንዱ ስደተኛ ያንንም ደግሞ እንደዛ አቆራኝታል። በዚህ ሁኔታ እንግዲህ ሲያቆራኟቸው ልክ ተናቱ ልጅ ባልተለየ መልኩ እያንዳንዱ የተሰጠውን እንግዳ አንከባክቦ ማቋቋም ነበረበት ማለት ነው ያለምንም ቅሬታ። ከነሱ መካከል እንዳው ቤታቸውንና ንብረታቸውን ብቻ ሳይሆን ሁለትና ሶስት ሚስት ያላቸው ሚስቶቻቸውን ፈቶ እስከ መስጠት ደርሰዋል። እዚህም የሚሰሩት ታሪክ አጅብ ነገር እና ከነዛ መካከል ያው ሳዕድ ኢብኑ ረቢዕ የሚባሉት ሰሃቦች ይገኛሉ። ወሰደውና አብዱራህማን ኢብኑ አውፍ የተባለው ስደተኛ ይህን ላንተ ሰጥቻለሁ አቋቁሞ ጊዜ እሺ ብሎ በደስታ ቤቱ ይዞታል። ከወሰደ በኋላ አትክልት ነበር፣ ትልቅ አትክልት ተምሩ ዙሪያውን አስጎበኘው። ነው የኔ ነው አለው። ቤት አስገባው። የቤት ዕቃውን ንብረቱን ሁሉ በሙሉ አሳየው። ከዛ ደግሞ ሌላ ቦታ የሸቀጥ ቦታ ወሰደው። ሁሉም ነገር አሳየው። ይሄን ሁሉ አየው አይደለም ማለት ከዛሬ ጀምሮ አንተና እኔ እንግዲህ እኩል ነን እዚህ አያው ግማሹ ያንተ ነው አለ። ይባስ ብሎ ምን ያደርጋል? ሁለት ቆንጆ ሚስቶች ነበሩት። ሁለቱ ሚስቶች አንዷን ፈትቼ እጇን አድርሰን እሷን እድርልሃለሁ። ያው እሱ እንግዲህ ሁለቱ ሚስቶቹ በጸባያቸው በመልካቸው በሁሉም ያቃል። ይሄ እንግዲህ ነው ያቃል። እሱ የፈለጋትን ሚስትን ብሎ አልመረጠለት። አንተ ምረጣ ያቸውና ሁለቱንም ትችላለህ የምትለው ነው እንግዲህ ለኢኽላስ የመሆኑ ሃይማኖት እና ያንን በአድናቆት ሲመለከት ቆየና እንደ አንተ በጣም አመሰግናለሁ አላህ ይጨምርልህ፣ እኔ ግን ያንተን ሚስተቀርቶ ንብረትህንም አልካፈልም ማለት ነው። ይሄም አይሆንም ለምን ደረሰቶኝ ምንም አይነት አልተወም። ከዚያ በዙን ሲነጋ እኔ ግደለም የሥራ ልምድ ስላለኝ ብቻ የገበያ ቦታ ነጋዴ ነበር አብዱራህማን። የገበያ ቦታ ብቻ ሳይኝ እኔ እንዴት እንደምሰራ አውቃለሁኝ። እዛ ገበያ ቦታ ይሽሸቀጥ ወረት የሚሆን ገንዘብ ልስታል ምንም አያስፈልግም። መጀመሪያ ገበያው ሊሆንና አስፈላጊ ከሆነ ተጠኛለህ አዋጣለ ይሻልና ወሰደ። ልምድ ስላለው እንግዲህ ያው ሙያ ያለው ሰው ጥሩ ነው። በድላላም ምንም ብሎ አንድ ቦታ ያለው ሸቀጥ ሌላ ቦታ ያስተዋውቃል እንዳይላል ገንዘብ ሳይይ አትርፎ ይገባል በየቀኑ ሲሰራው። እንደዚህ ከትንሽ ጊዜ በኋላ ራሱ አይቶ ሌላ አገባ። እንዲህ አለ አንተ ምሳሌ አስተም እንጂ እሱ ያው ሚስቱን እንኳን ፈጥቶ ለመስጠት ዝግጁ ነበር ማለት ነው። እንደዚህ አይነት እንደው ሰዎች ነበሩ ነው የሚለው አላህ Subhanahu Wa Ta'ala። እንደገና ደግሞ በሌላ መልኩ አንዱ ተጎረቤት የበግ ጭንቅላት ራስ ምላት ሀዲያ ይላክለታል። ያቺ ስትላክለት በጣም ምስኪን ነው፣ ስጋ ያምረዋል። ያቺን እንግዲህ በሚልክለት ጊዜ ቀጥሎ ያለው ጎረቤት ደግሞ የባሰ ምስኪን ነው። አቦይችን በላላህ ይታዘበኛል ለጎረቤት ይልስጣትና ሳልፎ ለጎረቤት ይሰጣል። ያ ደግሞ ከቀጥሎ ላለው ሲልካት ደግሞ ያ ቀጥሎ ላለው ሲልካት ሰባት ቤት ሄደች። አንድ በጭንቅላት ሰባት ቤት ደረሰችና ወደዛ ያለው መደዳ ሲያል ዙራ መጀመሪያው ሰው ይሆናል። የመጀመሪያው ሰው ይሄ አላህ ቀድሯታል። ስንት አላህ አጅር ለማስገኘት ያ ሁሉ ተሽከርክራ ተጋው መልካ ንብረት መጣችለት። እንደዚህ በሌላ በኩል ደግሞ ጦርነት ላይ ጂሃድ በሚያደርጉበት ጊዜ
ጦርነቱ ሲያበቃ ያው ቁስለኛው ሁሉ እንደወደቀ አስከሬኑን ሲያነሱ አንዳንድ ቁስለኛዎች ሩሃቸው ሳይወጣ ውሃ እያሉ ያገኛሉ። ይህ ጊዜ አንዱ ያጎቴ ልጅ ነበር፣ በጣም ወደዋለሁ፣ ጓደኛዬ ነው። እሱን ያው ቆስሎ እሱን ምናልባት ከሩህ በደርሱበት ጊዜ በኮዳው ውሃ ይዘሮ ቁስል ደረስኩበታል እና እሱን ውሃ እንደ ወዳ ቁጣጋ ታረፈውታ ቀጥሎ ያለው እንዲህ በጣቱ ይጠቅሳል፣ መናገር አይችልም። ይህ ጊዜ ይሄ መናገር ይችላል። ይሄ ነው ለሱ ተጠው እሱ በጣም ተቆበታልና እኔን ተውና ለሱ ተጠው ይላል። ያ ደሞ ቀረብተን ደሞ ቀጥሎ ያለው ነው ያው ያ ለሱ ተጠው ያ ለሱ ተጠው አሁን ሰባት ሰው አልፎ ሄደ ያቆደው እንደገና ሳይጠጡ ሲጋብዙ ለሌላው ሲጋብዙ የመጨረሻው ሰውዬ ሞተብኝ ታላቀጠዋል። ተመልሼ ወደ እስመት ሁሉ ማርቀዋል ሳይጠጡ ወጣቃለህ ሰባት ሰው ዋጋ ይተሳለ ይሁት ይገባሉ እና አጂብ ነው እነሱ ይተሩታል። እና እንግዲህ እንዲህ አይነት ነገር ነበራቸው እያንዳንዳቸው ነው የሚለው እና ምንድነው ይሄ ሁሉ እንዲህ የሚያረጋቸው የኢማን ጉዳይ ነው። ኢማናቸው አላህ ጋር ያላቸው ግንኙነት በጣም ጠንካራ ስለሆነ ሳይቸግራቸው ሳይረባቸው ሳይጠማቸው ቀርተው ሳይሆን ይቅርና ወንድሜ ይተቀም የሚለው ነገር አላህ Subhanahu Wa Ta'ala በልቦናቸው አስገብቶላቸው ስለነበር ነው ያን ሁሉ ተአምር የሰሩት ማለት ነው። ይሄን ሁሉ የዚህ አይነት እንግዲህ ታላቅ መስዋዕት መክፈል ያለማመዳቸው ያሰለጠናቸው ማን ነው? ረሱል ናቸው አለይሂ ሰላቱ ወሰለም። ራሳቸው በቃላት ሳይሆን እንደኛ የሚያስተምሩት በተግባር በምሳሌነት ስለሚታዩ ምን ያለው ረሱል አለይሂ ሰላም ይህ ይፈልግልሃለሁ ቁጭ በላሉትና ሄዱ ወደ ቤት ሴቶችን ለመጠየቅ ሄዱና አንዷን እንደ እንግዳ መጥቶ ነበር ባክሽ ምግብ አለው ይሰ والله يا رسول الله والذي بعثك بالحق ما في الا الماء ሰውሃ በስተቀር ቤታችን ምንም የሚጎረስ ነገር የለም ትላቸዋል። ቀጥለው ደግሞ ካለ ከሌላ ባለቤታቸው ቢሄዱ ያንን ማለት ከአዲው ሲሄዱ በሙሉ ሁሉም ሚስቶቻቸው በዛሬው ዕለት ሁላችንም ራት የለንም ብለው መልስ ሰጧቸው። እዚህ በጣም እንግዲህ ቀስማቸው ተሰብሮ ተመለሰና ይሄን ሰውዬ እንዴት አድርገው ጨነቃቸው። መጡና ሰሃቦችን መስጊድ ያገኟቸው። እባካችሁ ዛሬ ትልቅ እንግዳ አለኝና ማን ነው እንደው የአላህን የረሱል እንግዳ የሚያስተናግድ ብለው ሐዋጃው። ይሄ ጊዜ አንድ አቡ ጦልሃ የተባለ ሰሃቢ ነበረ። እኔ አለሁኛ እሺ ጀባረከላሁ ፊኩ ሰድና ያው የምትችለውን ነገር አድርግለት እኔ አልቻልኩም አሉ። ለሱ ይሰጡታል። እሱ ደግሞ ይዞ ሂድና ቤት መጀመሪያ እንግዲያው ሳይገባ በፊት ሄዶ ለሚስቱ ነገረ። ዛሬ በጣም ትልቅ እንግዳ ይጀመጥቻለሁ የነብዩ እንግዳ ስለሆነ እንዳው እኔን ልታረግልኝ የምትችለው ሁሉ ዛሬ መጣስልኝ የምትችለው ሁሉ ለዚህ ሰው ታደርግሽልኝ ነው ይላል። በጣም አዝናለሁ በጣም ጥሩ ድል አግኝተን ነበር በአጋጣሚ ግን ዛሬ ቤታችን ምንም ነገር የለም ማለት ይችላል። ግን የህፃን ልጆች አሏቸው ለህፃን ልጆች ብቻ ትንሽ አለች ምትሽርራፊ ዳቦ እንጂ ምንም ነገርኛ መራት የለንም ግድ የለም። እሷም ካለች ልጆቹን ቀስ አርገሽ አታላቸው እየተጫወቱ እንዲቆዩ አድርጋቸው አባታችሁ ሲመጣ በላላችሁ ምናምን ይያልሽ እንቅልፍ እንዲይዛቸው አድርጊያለ ይሻላል። እንደዛ ታለለችና ታውን ያሉት ጠብቁ ወየንዲጃው እንቅልፍ እንግላሉ እነሱን ምራት ከመለች ኋላ ቀስ አርጎ ሰውየውን ይዞት ገባ። ያችን የልጆችን ራት አቅርብ ያለ እና ምን አደረገ ትንሽ ናት ያችን እንዲያብረው ከበሉ አይበቃውም እንግዲያው በጣም እንደራበው ያጣሉ። ስለዚህ ጧፋን አዘጋጅና ታቀርብንለት በኋላ ልክ ሄደሽ መታስተካከለ ይመስልሽ ታጠፊያታለሽ ብሎ መክሯል። ይሄሻ አሁን እዛ ተቀረበለት በኋላ አለፍ ስትል በጨርቋ ጋር አርጋ ቁርአዟን ታጠፋለች። መብራት ጠፋብን አሁን ጎረቤት ረቅነው እንግዲህ ወይስ እናገኛለን አፍና ጃይ ተጣጣም ዝም ብለን እንብላ እንግዲህ አይመጣም። እንግዲህ ደግሞ በሰውየት ግድ ይፈጃችሁ ሰላም ታይለም ምን አይነት ሰው ናቸው ብሎ ታዘው ነው እሺ ይላል። አሁን ጥመት እኛ ባዷፋችንን እንግዲህ የበላን እየመሰል እናስተማለን ግን እሱ እንዲጨርሳት ብለው ወስነዋል ማለት ባዷፋቸውን ዝም ብለው እጁን እንደዚህ ይነኩታል ማድ ላይ ሲሆን አፋቸውን ያጫዋሉ እየበሉብኝ ነው ብሎ እሱም እንግዲህ ብሎ እየተሻማ ያችን ጥጥ አድርጎ ይጨርሳል። አልহামዱሊላህ ብለው እነሱ ወዳቸውን አጥተው ልጆቻቸውንም ጾማሳድረው እንትን ይላሉ። በዚህ ሁኔታ ላይ እያለ ሌሊት ይሄን ታምር ሰርተዋል። አላህ ይሄን ምስጢር ወመን ይቀሽሐ ነፍሲሂ የሚለውን በዚህ ሰበብ ነው ያወረደው። የነፍሳቸውን ንስገት የሚተው እንደዚህ አይነት ቆራጦች ብሎ ያወደሳቸው በዛው ሌሊት ነው።
እና ነብዩ በመለኩ በጅብሪል በኩል ደርሷቸዋል ምን እንደሰሩ ጧት ሱብሂል መስጊድ እንግዲያውን ይዘው ሰሄድ ገና ብቅ ሲል በፈገግታ እየሳቁ ተቀበሉኛል አላህ ኢነላህ ቀድ አጅበ ሚን ሰኒኢኩም አለይላ ዛሬ የሰራችሁት ድራማ አላህን አስገርሞታል አለኛል እንኳን ሌላው የሰማይ መላእክት ሁሉ ተደስቷል አላህም በጣም ገርሞታል ተደስቶላቸዋል ብለው እኔ ሳልነግራቸው ራሳቸው ጧት ነገሩኝ እና ይሄንን እንግዲህ እየተማሩ ነው ከዚህ የቀዱ ሰሃቦችም ደግሞ ያን አይነት ታሪክ ሊሰሩ የቻሉት ነው አለም ተራ ኢለለዚነ ናፈቁ እነዚያ ወስላቶችና አስመሳዮች የሆኑትን ሰዎች አያቸውን ስለነሱ ተገነዘብክ ይላቸዋል አሁን ወስላ ሙናፊቆች ሊያነሳ ነው ማለት ነው እነዚህ ዛሂሩ ሙስሊሞች መስለው ከላይ ደግሞ ውስጥን ደግሞ ሌላ ደባ የሚሸርቡ የሆኑ ተንኮለኞችና ወስላቶች ምን እንደሚያደርጉና ምን እንደሚያወሩ አየህ ወይ ታወቅን ይላቸዋል ምን ያሉ يقولون لاخوانهم الذين كفروا من اهل الكتاب ከይሁዳ ካዲ ለሆኑት ወገኖቻቸው እንደዚህ ይላሉ እንግዲህ በስም ብቻ ተለዩ እንጂ ወንድሞቻቸው ናቸው ይሁዶቹ በተግባርና በስሜት ይሁዶቹ ጋር በመሆናቸው ማለት ነው እና ተአለል ኪታብ ለሆኑት ኩፋሮች እንዲህ ይላሉ በመስጠር ለይን እخرجቱም ከዚህ ከተማችሁ ብትባረሩ ለነخرجن معكم እኛም አብራናችሁ እንወጣለን እያሉ ድጋፍ ይሰጣቸዋል ሞራል ይሰጣቸዋል ማለት ነው ሙስሊማን ብለው እኮ ነው ሰልማናል ብለው ግን የነብዩን ጥላቶች ይሁዶቹን ይሄን ከተማ ለቃችሁ ሁሉ በሚወስኑባቸው ጊዜ እኛ ካለናንተ አንኖርም ይሄ ሰው የሚያባርራችሁ ከሆነ እኛም እናንተ ወገኖቻችን ገን ነው የምንወጣው እንዳትወጡልን እያሉ ይመክሯቸዋል ማለት ነው ወላ ኑጢዑ ፊኩም አሐደን አበደን በእናንተ ላይ እርምጃ እንድንወስድ አለቃ ተብየው ቢያዘን ማንንም አንሰማው እና አሁን ታበዛው ፈለገው ቢሆን እኛ በእናንተ ላይ ምንም ጉዳትና ጥቃት አናደርስምና ሲሆን እንረዳቸዋለን ስለዚህ ባብታችሁ እንዲያስወጡ በማለት ለጥላት ድጋፍ የሚሰጡ ማዱ ነው ወይን ቁትልቱም ደግሞ በእናንተ ላይ ግድያ ቢከፈትባችሁ ጦርነቱ ለነስረነኩም በቀጥታም ሆነ በተዘዋዋሪ በምንችለው መንገድ ሁሉ እንረዳቸዋለን እንተባበራቸዋለን ይሏቸዋል والله يشهد انهم لكاذبون ግን እንዲህ ይበሉ እንጂ አላህ ውሸታሞች መሆናቸውን ይመሰክርባቸዋል አውቀው አጓጉን ሊያስመቋቸው ነው እንጂ እንደዚህ የሚሉት ይሄንን ተሳቃል የሚገቡላቸውን ነገር ሊያረጋግጡላቸው እንዳልሆነ እኔ ያቃለሁ ውሸታምነታቸው ነው ይላል ይሄ የተባለበት ደግሞ እነዚህ ይሁዶች በኒ ነዲር ይባላሉ በመዲና ዙሪያ በከተማዋ አቅራቢያ ነበር የሰፈሩ አሁን ነብያችን አለይሂ ሰላቱ ወሰለም እዛ መዲና እንደገቡ መቼም ብልህ ናቸውና ጥላትን እየነጣጠሉ ነው የሚይዙት ኃይል እንዳይበዛባቸው ተባብረው እንዳያጠፉ አንዱን በእርቅ ያሰኝታል አንዱን ደግሞ በሆነ መንገድ ስለዚህ ይሁዶችን ምናልባቸው ሰበሰቡና እዛ ኩፋሮቹ ጋር አብረው እንዳያስቸግሯቸው እናንተ አለል ኪታቦች ናችሁ የነብዩ ሙሳ ተከታዮች ናችሁ ተውራት አላችሁ በመሰረቱ የሃይማኖት ሰዎች ናችሁ እኛና እናንተ መጣላት የለብንም ምናልባት የተለያዩ የተወሰኑ ነጥቦች ይሆናሉ ልዩነታችንና እነሱን እየተግባባን እናጠባቸዋለን ስለዚህ እነዚህን ጣዖታውያኖቹን ነው የላስተምር መጀመሪያ ቅድሚያ እንሰጠው እናንተ ጋር ምንም ልዩነት የዛን ያህል አይደለምና እናንተ በመጥፎ እንዳታውን እኛም በመጥፎ አናያችሁም ማለት አነሱ ስጋ ስለነበረባቸው ሳይቀድመን ንቅደመው ይሉ ስለነበር አይ እንዴ ሆነ ምንም አይደለም ብለው ይሻሉ እንደገና ደግሞ ድርድሩን በማስፋት እንዳውስ አንድ ሀገር እስከኖርን ድረስ ድንገት የውጭ ጥላት ወራሪ ሲመጣብን የጋራ ጥላታችንን አብረን ለመከላከል ለምን ቃል አንገባም ማለት ደግሞ ኃይል ሊጠቀሙባቸው እውነት መሰላችሁ እሺ ይሄም ጥሩ ነው ተስማሙበት እንዳው ማለፉና መልሰው ደግሞ በሶስተኛ ደረጃ አንድ ህብረተሰብ እስከሆነ ድረስ አንድ አካባቢ የኖረው መከራውን ደስታው መካፈል አለብን በእኛ አንድ ነገር ሊፈጠር ችግር ገንዘብ እርዳታ ምናምን የሚያስወጣ ነገር ቢመጣብን እናንተ ተባበሩናላችሁ እናንተም እንደዚህ አይነት ችግር ቢያጋጥማችሁ እኛ ብንተባበሩት ምን ይመስላችኋል ጥሩ ነው አሉ እነዚህን ውሎች አስፈረሟቸው በዚህ እንግዲህ ከተስማሙ በኋላ እንደፈሩትም አንድ ጥላት ከውጭ መጣ ፊት በጣም የታወቀ እንደኛ ካፈር ነበር በሷሃቦች ላይ ብዙ ጭፍጨፋ ያደረሰ ለካ አላህ ሂዳያ ሰጥቶት ሰልሞ መዲና ለነሱ ጋር ለመቀላቀል ይመጣል በሚመጣበት ጊዜ ይሄ ወትሮ ሲያጠቃው የነበረው ሰሃቢ ሲያየው ጊዜ አገሌ ጥላት የመጣልኝ እንዴ
እና ያንን በሚያገኘው ጊዜ ቀደም ሲል አጥቅቶ ስለነበረ እንደውም ጥሩ ገጠመኛልና ጀርጅሮ ለምን እንደመጣ ሳያት ይገለዋል። የሙስሊሙ ሰውዬ አዲስ ሰልሞ የሚመጣው ነው። ይህ ጊዜ ኋላ ሰልሞ ነበር እኮ የመጣው ማለት ሲረጋገጥ ጊዜ የነፍስ ዋጋ መክፈል ግዴታ ሆነባቸው እና የህብረተሰቡ የሙስሊሙ ህብረተሰብ ቁጥሩ ጥቂት ነው፣ አቅም የለውም። ያንን የነፍስ ዋጋ ለመሸፈን አልቻሉም። ይህ ጊዜ እነዛን ቃል የገቡትን ይሁዶች እንዲህ አይነት ችግር አጋጥሞናልና ጉማል እንከፍል ነውና ተባበሩን፣ እናንተም ያው ነገ ችግር ያጋጥማችሁ እንረዳችኋለን ሊሉ የተወሰኑ ሰሃቦችን አስከትለው ይሄዳሉ። ረሱል አለይሂ ሰላም ሲሄዱ እነዚህ ካኢን ይሁዶች እንዳውም ዛሬ ጥሩ አጋጣሚ ሆነልን፣ ሁለት ፍሬ ሰዎች ይዞ ስለመጣ በሌላ ጊዜ ልናጠቃው አንችልም ነበርና እህን ጊዜ ይሄን ሰው ይዞ ማስቀረት አለብን አሉ። ታቸው ገንዘብ እርዳታ ሊጠይቁ እና ሲመጡ መጀመሪያ ሲነግሯቸው በደስታ ተቀበለው ያዘናጓቸው። ትልቅ ህንጻ ስር ነው እንደዚህ በሉ እዚህ ጥላው አረፍ በሉና አሁን እኔ ሰፈሩን ሰው አሰባስበን ቶሎ ያ የተባለውን ገንዘብ አስወጥተን እናመጣለን አሉ። እነዚህ ቀንደኛ ባላባት እውነት መስሏቸው እዛ ቁጭ ይላሉ። ትንሽ ቁጭ እንዳሉ እነሱ ዞር ብለው በግንቡ ወዳ በቃ እዚህ የተሻለ አጋጣሚ ይዘንምና ፎቁ ላይ እንውጣና ደጎል ድንጋይ ይዘን አናቱን እንፈጥጠው ብለው ይዶልታሉ። ይህ ጊዜ ጅብሪል መጥቶ ሰውዬው አንተ ብር እንዲመጣ ነው የምትጠብቀው፣ አንተን ተላይ መጣው በድንጋይ ሊጨፈልቁ እየተዘጋጁ ነው ብሎ ይነግራቸዋል። ይህ ጊዜ ቀስ ብለው ብድግ ብለው ወደ ሽንት የሚሄዱ መስለው ተወለከለው ጉዟቸውን ይቀጥላሉ። ሰሃቦችም ብልጦች ናቸው፣ ተነሱ እንሂድ ያላሏቸው እና አያዙም ሲያው እነሱም አንድ ነገር አላውና ተከተሏቸው። ድንጋቸውን አዘጋጅተው ብቅ ቢሉ ማንም የለም፣ አመለጧቸው። ወዲያው ሄዱና እንግዲህ መዲናታቸው ያው የሰራችሁትን ነገር ደርሶኛልና እኔን ለመግደል ተዘጋጅታችሁ ስለተከፈባችሁ ከዛሬ ጀምሮ ውሉን ጥሳችኋል፣ ተዘጋጁ፣ ያው ለጦርነት ልመጣላችሁ ነው ብለው ላኩባቸው። አዘናቸው ላለማምጣት ነው እና 10 ቀን ሰጥቻችኋለሁ። በ10 ቀን ውስጥ ያው ስንቃችሁን አዘጋጅታችሁ አገሪቱን ለቃችሁ ከሄዳችሁ ችግር የለም፣ አለበለዚያ ከ10 ቀን በኋላ አንድ ሰው ካገኘሁኝ አካባቢ ራሳችሁ ፈረዳችሁ ብለው ማስጠንቀቂያ ይሰጧቸዋል። ይሄን በሚሰጡ ጊዜ እዙ ሰልመናል የሚለው ወስላታ ደግሞ ተናንተና ተመካበቱ ደግሞ እርሱ ስደተኛው ሰውዬ በኗሪዎችን ባላባቶች ነገር ለቃችሁ ብለው ያለማስተናበድ ጀመረ። አሁንስ አበዛው ይሉና በምስጥር ይሄዱ እንዲያስወጡ እነዛ ካፍሩ እንደ እሱ እንዲላችሁ እኛ ከጀርባ እንደው ጦርነቱ እንድታለ ዙረን እናንተ ጋር ነው የምንሆነው፣ እሱ ይወጣታ እንጂ እናንተ አትወጡም እያሉ እነዚህን ኩፋሮች ያጠናክሯቸዋል ማለት ነው። ትክክል እነሱም ዝመቱባቸው ግደሉ ቢለን አንገላቸውም፣ ለጊዜው ለማስመሰል ይመጣ ይሆናል፣ ግን እኛ አንገላቸውም። የኛ ኃይል ደግሞ ብዙ ነው፣ እኛ ካልተሳተፈ እናንተ ልታጠቁ ትችላላችሁ ይሏቸዋል ማለት ነው። እንደገና ደግሞ ይሉ ቢሏችሁ ካቃተን እንኳን መርዳት እኛም እንግዲህ ወገኖቻችን ከሄዱማ ማን ጋር እንኖራለን ብለን እናንተው ጋር እንሄዳለን ይሏቸዋል። እንረዳቸዋለን በምንችለው ሁሉ በማለት ሞራል ሲሰጧቸው ያችን የ10 ቀን ቀጠሮ እንዳይጠቀሙ አዘናጓቸው። እንግዲያው ነገሌ ሌሎችንም የጎረቤት ሀገር ይሁዶች እየጠሩ እንዲህ አይነት ችግር ተፈጥሯልና እንዲተባበሩ ይላሉ። እነዛ ሁሉ ይሻላሉ። 3-4 የተለያዩ ቦታዎች እንግዲህ ድጋፍ አለን እንግዲህ አንወጣም እንቋቋማለን ብለው ሲደናቀፉ ያቺ ቀጠሮ ደረሰች። ነብያችን ጦራቸውን ይዘው ቀጠሉ። በሚመጡ ጊዜ አይዟችሁ ሲል የነበረው ሙናፊቅ ሁሉ ያዋሽታው ነው ቀር ምንም ያረጋልታ። እነዛም በጎረቤት ሀገር የነበሩ ሌሎች ይሁዶች ውጭጭ ብለው ቀሩ። 40 የሚሆኑ ባላባቶችን ይዞ ካብኑ አሽረፍ ይባል ነበር ቄሳቸው ዋና እዚህና አቡ ሱፊያን ጋር መካ ይመጣል። ይሄ እናንተ ሲበጠብጥ ከርሞ እናንተ ተሰዶኛ ጋር መጣ። አሁን ደግሞ እሱ ራሱ ባላባቶችን እንደገና ያፈናቀለ ስላስቸገረን እናንተም ከዝርዱን የጋራ ጥላታችን ስለሆነ እኛም ተዛዝና አጠናክርና ይሄን ሰው እንድንበል ይያለ ይዱልታልና አቡ ሱፊያን ጋር እና አቡ ሱፊያን ደግሞ ሊያምኑት አልቻሉም። እናንተ አልቻለን ትላላችሁ፣ የሃይማኖት ሰው ናችሁ፣ ምንም እንትምትለያዩ እሱም የሃይማኖት ሰው ነኝ እያለ ነው። እኛ ጣዖታውያን ድንጋይ እንጨት የምንገዛ ሰው ነን፣ እናንተ ነበራችሁ መቀራረብ ያለባችሁ እንጂ ምናልባት መሐመድ ሰለላሁ ዐለይሂ ወሰለም ልኮ እንዳይሆን አሉ ዚያዱ ተሽለው ካፍሮች። አረ እኔ እርግጠኛ ነኝ የጋራ ጥላታችንን እናስወግድ እንጂ አለበለዚያ እኛንም እናንተን እንዲያጠፋን ነው ይላቸዋል። ለመተማመን ብሎ ምን አደረገ አቡ ሱፊያን? እስኪ አሁን የምትለው ነገር እውነት ከሆነ ለነዚህ ጣዖቶች ተሳለም ይሉታል። ከአባ አካባቢ ዘንድ ጣዖት ነበር።
እነዚህን ጣዖቶች ተሳለም ነው እንግዲህ አህለል ኪታብ ነው በተውራት ነው የሚመራው የነብዩ ሙሳ ተከታይ ነው ተውሂድ ነበራቸው ግን ለዛ ለፖለቲካ ጉዳይ ሰውየውን ለማሳመን ሲል ለጣዖት ሰገደ ቄስ የጊዜ አመነውና ወስዲያ እንግዲያው እውነታቸውን ነው እኛም ባላቅማችን ሁሉ እንረዳቸዋለን ብሎ ድጋፍ ሰጡ ያንን ድጋፍ ሰጥተው ብዙ ጦር ኃይል ሊጭንለት ተስማምተው በደስታ እየፈነደቀ ይሄዳል እንግዲህ ከመካም ሌላ ኃይል ሊመጣ ነው ዘካው ያለውንም አጠናክረናል በቃ እንቆቆመዋለን ሲል ወህይ ደርሷቸዋል ረሱል እሱ ዝመቶ እነሱ ጋራ ተስማምቶ ሲመለስ ያ ሰይጣን እዛ ሄዶ የመካን ሰው እንደ አድርጎ አሳምኖ መጣ ማለትም እንግዲህ ደርሷቸዋል በወህይ ማለት ነው እንደውም ይባስ ብሎ አቡ ሱፊያን አሁንም ለመተማመን ምን አለው እናንተ አህለል ኪታብ ነን ይሁዶች ነን ትላላችሁ እሱ አህለል ኪታብ ነኝ ይላል ሁለታችሁ ተመሳሳዮች ናችሁ እኛን ባንድ አይን ነው የምታዩት ጣዖትን ታውዛላችሁ ሁለታችሁ ተኛና ተሙሐመድ ለመሆኑ ማን ነው ትክክለኛው ይሄንን ውሳኔ ተጣለ ለሙሐመድ ያላቸውን ጥላቻ ለማሳየት ማለት ነው በሚለው ጊዜ እስቲና ከምን ነው የምታረጉት አላቸው የመካን ሰዎች ተቅሪም ለማለት እኛማ ይሄው ካባ እንጠብቃለን እንግዲያ ሁጃጅ ሙአተሚሩን እንቀበላለን እናስተናግዳለን ምርኮኛ እናስፈታለን የችግረውን እንረዳለን ተጣላ እናስታርቃለን ምናምን ብለው የተለያዩ ማህበራዊ ጉዳዮች እንደረደሩ እና መሐመድስ ምንድነው ማለት እነሱ ማተግባር ታቋዋለህ እናቱንም አባቱንም ወንድሙን እህቱንም በሃይማኖት እየነጣጠሉ ማጨፋጨፍ ነው والله አንቱም خير منهم شوف ሙሽሪኩ العرب ከመሐመድና ከሰሃቦች እናንተ በብዙ ተጥተባላችሁ ቅዱሳን ናችሁ ብሎ ምስክር ሰጣቸው የምስክር ይሄን ሁሉ አላህ በቁርአን ጠርቆታል ወህይ ደረሳቸው ይሄን በሚደርሳቸው ጊዜ እሱ እንግዲህ ተሳካልኝ ብሎ እቤቱ ሲመለስ እሳቸው መልክ አብዱል አሽረፍ አሉ ሰሃቦችን ሰበሰባቸውና ዘመድ አካባቢ ይሄ ከአብዱል አሽረፍ ምን ባለው ሰውዬ በቃ ካፍሩ ሁሉ በየሀገሩ እየዞረ እያስተባበረ እኛ ላይ አደጋ እያመጣ ነውና ማን ነው መጀመሪያ እሱንም ያሳርፍልኝ ጎበዝ አሉ ወንዶች አሏቸው አን መሐመድ ኢብኑ መስለማ የሚባል አብሮ አደጉ ነበር እንዲያውም ወንድሙ ነው ይባላል እንዴት ተጣጣቸው ለግብይነታቸው አሁን እሱ አቅራቢያ ስለሆነ ሰው በወዳጅ ነውና በቀላሉ ሊጠቃ የሚችለው ምን እንዲያረግልህ ነው የምፈልጉት አላቸው አይ ምን እንዲያረግልህ ትለኛለህ ያው ምትችለውን አድርጋ እንግዲህ ስለኔ ተወስና ነው ሌላ ታጥንከሩ እሻሉ አሁን አንድ 3-4 ጎበዞችን ያዘና ገባ ማለትን ሲሰማ የቤቱ መጣለት ዚያር አብሮ አደግናቸው አሁን በሃይማኖት ቢለያዩ በጣም ይወደዳሉ ቤቱ ሲመጣለት ወትሮ ጓደኛ ወንድም ይመጣልኝ እንዲላው በደስታ ተቀበለው እና መንገድ ከርማ መጣ ማለት ሲሰማ መጨሰው በሐሳብ ቢለያይም አው ዝንድና መቼም አይቆረጥምና ልጠይቅህ እየመጣህ እሺ አለ በደስታ ሲጫወቱ እንዴት ነው ሰሞኑን ምናምን እንቅስቃሴያቸው ምናምን ሲለው ቆይና ዲያዋክ መቼም ሰው ሲቸግረው ለወንድሙ ምስጥር መንገር ግዴታ ነውና እንደው አሁንስ እንደው ይሄ ነገር እኛ ቸኩለን ነው መሰለ የገባ ነው እንደው ታማችን በላይ የሆነ እየከበደ ነው የመጣው ይላል እንዴት አለ አንዴ ዘካይለናል አንድ ጊዜ ለዘማች ስንጥለናል አንድ ጊዜ ገንዘባው ይያላል አሁን በቃ እንደው ንብረታችንን ጨርስ ባልጆችንን ቀረን እና ባይገርም አሁን ሰሞኑን ደግሞ መዋጮ ተጠይቀን እኔ ገንዘብ አለቀ ወትሮ ገንዘብ ያለኝ ሰው ነበር የለኝም ሰው ያለኝ ተቸግሬ ነው የመጣሁት እና አሁን እንደው ብድር ብትሰጠኝ ብዬ ነው ግር መንገዴን ይለው ባደና ነግሬሃለሁ ገና ሽጦታ ይመራሃል እንግዲህ እውነቱን መስሎ አሁንም ብትመለስ ይሻልሃል ያስረድልህ አሁንማ እንግዲህ ሰዎች አቋም ቢስ መሆን ደግሞ ራስን ማጥላል ነው መጀመሪያ ቸኩሌ ገባሁ አሁን ደግሞ ተመለሰ ይባል የምስሉ ውርደት ነው እና ትንሽ ያለው አሁንም ለማንኛውም እንግዲህ ተሌላ ሰው በፊት የሚከፍለው አጣ ተብሎ እንዳልወር እንዳይነገርብኝ የተወሰነ ገንዘብ ስጠኝና ያው ልክፈል ነው እሺ ታዲያ ገንዘብ ስሰጥ ምን ገንዘብ ምንም ቢሆን በእምነት ተለያይተናል ነገ ብትክደኝ አንድ ማያጅ ያስፈልገኛል በምን እንተማመን ይለዋል የምፈልገውን ማያጅ ጠይቅ ነው እና የሙድሪምነቱ አጋጣሚውን ተጠቅሞ እሱን ለማዋረድ ምን ይላል እንግዲያስ አንተ ብቻ ሳይሆን እንዳንተ የቸገራቸው ጓደኞች ሌሎችም ካሉ ለነሱ ሁሉ ሰጣቸዋለሁ ግን ሚስቶቻችሁን አንጥታችሁ መያጆ እየሰጣችሁ በዛ ሸርጥ ነው የምሰጣችሁ እንዴት ገንዘብ ያስፈልጋለሁ ይሄ ነው ደግሞ ሰውየው በጣም መልከኛ ነበር ይባላል ይሄ ጀት አንተ ደግሞ በጣም መልከኛ ሰው ነህ አንተን ያዩ ሴቶች እኛን መልሰው ባላ ያደርጉንና ይሄማ ውርደት ነው ሊሆን አይችልም
እሺ ታዲያ ምን ይቻላል? እንግዲህ ልጆቻችሁን አንዳንድ ልጅ እያመጣችሁ አሲዙና ዛለስታችሁ ይሄም አይሆንም። ነገ ልጅ በልጅ በኩ ሲጣላ አንተ እኮ አንዲ ቁና ገብስ የተሽጣይ ነበር መያጀ ተሰጣይ ነበር ከነ እየተባለ ሰው ሊጋደል ነው እየተሰዳደበ ይላል። እንዴት ይሻላል ታዲያ? እንግዲህ ሰሃቦች በፖለቲካ ምን ያህል መጠቁ እንደነበሩ ነው። ይሄ ሰው ያሽከረክሩታል። የሀገር መሪ ነበር። ተራ ሰሃቢ መጥቶ ተቀላሉ በሉት በቁርአን ታነጸዋልና ማለት ነው። አሁን ምን ይሻላል ታዲያ ሲለው አንተን የመሰለ ጀግና ጦር መሳሪያ አምጡልኝ አትልም እንዴ? ልጅ ሊመጣ ያው እኔን ያጨርሳል። ምን ያደርግልሃል? ጦር መሳሪያ እንሰጥሃለን። ይሄማ እሻትልኝም ብዬ ነው እንጂ ይሄማ ተተገኘ ጥላት ነው። እነሱ ሊወጋ የተዘጋጀ ነው። እንደገና ተጥላት መሳሪያ ከመጣለኝማ ማርሽጦ ምን ይበላል? ባይሆን ይሄ ከባድ ፖለቲካ ነው። እኛ ያው የሱ ተከታይ ሆነን ሲያበቃ እኛ ጦር መሳሪያ ላንተ አሳልፎ መስጠት ማለት ትልቅ ወንጀል ነው። ራስን እንድትገለይ ማዘጋጀት ማለት ነው። ስለዚህ ከተሰማበት እንረሸናለንና ይሄ በሚስጥር ያዘው ይለዋል። ሰው በማይድኝ ሰዓት ለሊት ነው ማመጣለህ ለሲያመቻችል ለሊት በእንዲህ ያለ ሰዓት አንተም ሊት ምን ዝር እንዳይል አካባቢውን ታጸዳለህ። እኔ ያው ተስተራቱ ሰው ብዙ መሳሪያ ጭኝልህ መጣለሁ ነው። እሺ ይጠብቀዋል። የተንጎራደደ ዝራውን ይቆም እና መጣ። በጥሩ ጎረምሳዎችን አሰባሰበና ይሄን ሰይፍና ጦር ምን ጭኖለት መጣ ጊዜ ቆፋራ ገበሩን የግቢ በር አለው እና ዘበኛው ሊከፍት ሲል ቆይ እኔ ነኝ የምከፍተው አለ። ያው ቀጠሮ ልዩ ቀጠሮ ስላለው ሚስጥር ስለሆነ ራሱ ፎቅ ላይ ሲወርድ ሚስቱ እንደ ጠንቋይ ነገር ነበረች ይባላል። አንተ ሰው ያትወረድ ያለች ምን ዛሬ ደምደም ሸተኛል ደህና ይመስለኝ ይሄድና ባትወርድ ይሻላል ትላለች። አንቺ ደግሞ ያው ነሽ ወንድም የመሐመድ ሰለማ አይደለም መስለማ አብራ አደጌ የቀጠረኝ ደግሞ እኔ መሰለ ሰውስ እንደው ለጦርነት ሲጠራ መጣት አለብኝ ጉረኛ ነገር እና እርፈሽ ተቀመጭ ብሎ ገልመጣት ዝም ብሎ ይወርዳል። እዛ በሚወርድበት ጊዜ ጨለማ ነው። እነሱን ባጥሩ ወደ ጎን አድርጓቸዋል። ከፈበሩ ሰላም አለው ጨበጠው። በሚጨበጠው ጊዜ አለ ሰሃቢ አንተ ምን አይነት ሽቱ ነው የተቀባው? ወጥ አትበጭም ማታገኙ ሽቱ የለም ይላል። ሀብታም ነው ሰው። ታዲያ እኔ ጋር ያለችው እኮ የሴቶች አለቃ ወይዘሮ ናት። እንዳንተ አመዳም ትመስለህ እንደያዙ እኔ ሽቱ ታዲያ ይላል። በጊዜ እንዳይቀርታ ግድኝና ሆነ ረለው በደም ብላሽት ውስጥ ተጋብጂ ይላል። አሽት ይላል። እንደዚህ ሲሙን ይዞ ያሸተዋ አራንዳው ብቻ ሳይሆን ለጓደኞችም ላሽታቸው ፍቀድልኝ ነው አሽቱ ዋቻው ይላል። እና ንጎበላ ሽቱ እንዲጠጋግሩ ሲሙንና ጭንቅላቱን ይዝና ሃያ ይላቸዋል። በሰይፍ ቃል አድርገው ጭንቅላቱን ይዘው መጀመሪያ እንግዲህ መሪው ጦርነት ሳይከፈት በግል ገላገሉት ማለት ነው። እና በይመልክ እሱን ጨርሰው ሄዱ። እዚህ ያሉትም ደግሞ ያው ነገ ጦርነት መጣላቸው ሲሏቸው ሽርማንሽራቸው ወጣ ማለት ነው። በዚህ መልክ እንግዲህ ብትንትናቸው ወጣ። እነዚህ ሙናፊቆች ግን ሰልመናል እያሉ ለነዛ መረጃ በማቀበልና አጓጉል ሞራል በመስጠት የብሱን አስበቋቸው። ብትባረሩም እኛም አብረን እንወጣለን፣ ካለናንተ አንኖርም፣ ብትገደሉም እኛም አብረን እንጋደላለን፣ እንረዳችኋለን ብለው ነበር። ወለኢነ ነሰሩሁም ለወሉን አድባር መጀመሪያም እነሱ ጋር ተሰልፈው አይጋደሉም፣ ሊረዷቸውም አይችሉም። ሊረዱ ቢሞክሩ ፈርቶ ትርጉም ያለው እርዳታ አይሰጧቸውም። ወዲያውኑ ቂጣቸውን ጥለው እንደሚሸሹ ነው አላህ። ثم لا ينصرون በመጨረሻም እነሱም ሆነ እነዛኞቹ ምንም የሚቋቋሙት ነገር ሊሆን አይችልም በማለት ተነበየባቸው። እንዳለውም ሆነ ውጤቱ ማለት ነው። ለአንቱም አሸዱ ረበተን في صدورهم من الله እነዚህ የሁዶችና ሙናፊቆች እናንተ ሙእሚኖች በአላህን ከመፍራት ይልቁንስ እናንተ ሙእሚኖች ይፈራሉ። ፋሮች ስለሆኑ እነሱ ይነቁብን ይሆን ያውቁብን ይሆን ብለው ነው እንጂ የሚሰጉት አላህ ያጋልጠን ይሆን አይሉ። እኔ ደግሞ ይያቸዋለሁ እና ኢማን ቢኖራቸው ኑሮ አላህ ይቆጣብናል፣ አላህ ያጋልጠናል ነበር እንጂ ሰው እንዲያረገናል። ከኔ ይልቁንስ እናንተ ሙስሊሞችን ይፈራሉ እነዚህ ይሁዶች ይላል። ዳሊክ ያንውን ቆም ላይ ያስቀው እና ይሄን ያደረጉትም እነሱ ቁም ነገርን ጠንቅቀው የማያውቁና የማይረዱ ደደቦች ከመሆናቸው የተነሳ ነው። ብልጥ ሰው ከሁሉም በፊት አላህ ያኛል፣ አላህ ይታዘበኛል ነው የሚለው ሰው ምን ይለኛል ከማለት በፊት። እነሱ ግን አላህን ረስተው ሰው እንዲህ ያጠቃናል ነውና የሚሉት። በዚህ ምክንያት ነው አላህ ዲል የነሳቸውና እንደዚህ በቀላሉ ያዋረዳቸው። ላይ ቃሲሙነኩም ጀሚዓን ኢላ ተቆረሙ ሐሰና
እና እነዚህ ይሁዶች ተሰብስበውና አብረው እንደሚያፈሩት አይዋጓችሁም በዚህ በመኖሪያ ከተማቸው እንዲሁ ግንብንና ቤትን ጠላላ ያደረጉ የሽምቅ ውጊያ ካልሆነ በስተቀር የጎበዝ ውጊያ ጦር ሜዳ ወርደው ፊት ለፊት ሊጋፈጧችሁ አይችሉም ለሰሃቦች ሞራል ሰጣቸው ነው ሸዳቸውን ነው የሚያቀራሩት አሁን ብትሄዱ እንዲሁ የጓዳው እየተሸጎጠ በደፈጣ ካልሆነ በስተቀር አመለካ ላይ ወርደው እናንተ ሊቋቋሟችሁ አይችሉምና ይሄን አውቃችሁ እናንተ በኩራት ሂዱባቸው ይላል አሁን ወራይ ወይም የከምቡን ግድግዳውን እየተጠለሉ አጥሩን ወይም ደግሞ ድንጋዩን ዛፉን ጠለላ ያደረጉ እንደዚህ ካልሆነ በስተቀር እንደዚህ እንደ ወንዶቹ በመልካ ተሰልፈው ሊዋጓችሁ አይችሉም በእሱም በይነሁም ሸዲድ እነሱ ጠባቸው በመካከላቸው በጣም ብርቱ ነው ወርታቸው ሲጣሩ ጀግኖች ይመስላሉ ማለት ነው ስለታቸው ይማታሉ ግን እናንተ በምትሄዱ ጊዜ ሁላቸውንም አላህ Subhanahu Wa Ta'ala ሞራላቸውን ያዳሽቃቸዋል ተክተውም ጀሚዓ ከውጭና ከሩቅ ሆነ በምታያቸው ጊዜ አንድ ግንባር የፈጠረ ጠንካራ ኃይል መስሎ ይታያሉ ወቁሉሁም ሸታ አስተሳሰባቸውና ልቦናቸው ግን የተበታተነ ነው እና ውስጥ ሚጥራቸው ሁሉ አጋለጣቸው አላህ Subhanahu Wa Ta'ala ذلك بانهم قوم لا يعقلون እና አላህ እንደዚህ ያደረጋቸው እውነትንና ቁም ነገርን የማያውቁና የማይረዱ በመሆናቸው ሰበብ ነው ይላል ከመሰለ الذين من قبلهم እነዚህ በኒ ነዚር ይሁዶች ከበስተፊታቸው እንደነበሩ ሰዎች ነው ምሳሌያቸው ይላል ከበስተፊታቸው የነበሩ ሰዎች እነማናቸው የመካ ሰዎች እንግዲህ ነብዩን አለይሂ ሰላቱ ወሰለም ከዚህ ከትውልድ ሀገራቸው አፈናቅለውና አባረው በቃ ሰራንለት አሁን በኋላ ዋጋ ይኖረውም እያሉ ሲንደላቀቁ ሳይታሰብ እንደገና በድር ላይ ድባቅ ተመቱ ማለት ነው አሁንም እነዚህ ይሁዶች ለአንድ ሰሞን የሚደነፉትና የሚያቀራሩት እንደነዛ ግብ እስከሚገቡ ድረስ ነው እንጂ እውነት ሊዘልቁ አይደለም ማለት ዘቆላላ አምሪ የነዚህ መስል መኮች የዛ የሥራ ዋጋቸውን ቀምተዋል አይደል በቅርብ ቀን ወለሁም አዛቡን አሊም በተጨማሪም ደግሞ አሳማሚ የሆነ የጀሃነም ቅጣት ይጠብቃቸዋል አሁንም የነዛ እድል ነው እንጂ እነዚህ ይሁዶች የሚያጋጥመው እነሱ እንዳሰቡትና እንደተመኙለት በእናንተ ላይ ድል ያገኙ እንደማይችሉ ነው በማለት አረጋግጠላቸው ማለት ነው ወይም ከመሰል الذين من قبلهم ማለት ከነሱ በስተፊት የነበሩት ነብዮች ያው ነብይ ጋር የሚጣራሩ ህዝቦች የደረሰባቸው ውድቀት ይደርስባቸዋል ለማለትም ተተርጉሟል ማለት ነው ከመሰል ሸይጣን ኢስቃል ለኢንሳን ይኩር በሌላ አባባል ደግሞ የሰይጣን ምሳሌ ይመስላል የነዚህ የሙናፊቆቹ ምሳሌ ሙናፊቆቹ ይሁዶችን አይዟችሁ እኛ ከናንተ ጋር ነን እያሉ ሲያደፋፍሯቸው ሰይጣን ወዳጁን እንደሚያደፋፍረው አይነት ይመስላል ኢስቃል ለኢንሳን ይኩር ሰይጣን ወዳጁ ደንበኛው የሆነውን ሰው ከፈር ምንም አይደለም ይሄ ሃይማኖት ምናምን ባለው ነገር ቁም ነገር አይደለም አንተ በዚህ ዱንያ ላይ ተደስተህ ዘንጠህ ተኖርክ ተሞት በኋላ መነሳት የለም ምንም ይጠይቅ የለም እያለ ሰይጣን ዙሪያን ሰውየውን ገደል እንደሚያገባው ልክ እንደሱ ሆነው ነው ሙናፊቆች እነዚህ ይሁዶችን ወደ አደጋ የገፈተሯቸው ነው ፈለማ ከፈረ እና ሰውየው እውነት መስሎት ምክሩን ሰምቶ በሚክድበት ጊዜ ቃለ ኢኒ በሪኡ ሚንክ በመጨረሻ መዘዙ ሲመጣ እኔ ታንተ የጠራው ነኝ በደሙ ነፃ ነኝ ብሎ እንደሚያቀልጠው ሰው የሚያኻፉ አላህ ረብል ዓለሚን እና አላህን የዓለማትን ጌታ ፈራለሁኝና ባንተ ዳ አልገባበትም ብሎ እንደሚያከስረው ሰውዬ አይነት ነው የሚሆነው ውጤቱ የነዚህ ሙናፊቆች በማለት ይገልጻል አሁንም ደግሞ ማለት ነው ይሄ የተባለበት ደግሞ ምክንያቱ አሁን እነዚህ ሙናፊቆች በእናንተ ላይ የዝመቱ ቢያዘንም አንዘምትም ሲሆን ከቻል እናንተ ጋር ተሰልፈን እነሱን ዙረን እንወጋቸዋለን በምንችለው ሁሉ እንረዳቸዋለን እንተባበራቸዋለን ብለው በጣም የተጠናከረ ቃል ኪዳን ገብተው ነበር የሁሉ ምንም ዋጋ የለውም የሚጨበጥ ነገር አይደለም ይልቁንስ ያባባላቸው አንድ ነገር ያስደስታል ቀደም ሲል ያው ሰይጣን ወዳጆችን እንዲህ ያደረገ በተለያየ አጋጣሚ ወደ መጥፎ አደጋ ይገፈትራቸው ነበር አይዞ ይሄን ነገር ብታረግ ይቀናል ይተካልልና ያ ነገር ሲገባ አደጋ ይሆናል በመጨረሻ ናርዳኝ ሲለው አይ እኔ ምንም ማቀው ነገር የለኝም ብሎ ዘወር ይላል ማለት ነው ይሄ እንግዲህ ሰይጣን በየጊዜው በሰዎች ላይ የሚፈጽመው ደባ ነው በለየት ባለ መልኩ ደግሞ ይሄ የተባለበት አንድ ወቅት በርሲ ሰላዲድ የሚባል ሰው እየነበረ ይባላል በኒ እስራኤል በጣም ዒባዳ ያበዛ ነበር ይባላል 40 አመት እንዳው ተዒባዳ ሌት ተቀን ጥብሳይል ሌቱን ሁሉ እየቆመ ቀኑን ሁሉ እየቆመ የሚገዛ ሰው ነበር ተሰው ተለይቶ ወሪያ ወራ ምን አይል በራይዶ ጎጆ ሰርቶ እንደማማ አድርጎ እዛች ሙሉ ይኖር ነበር በዒባዳ ተከበረ ሰው ነበር
እና ይሄ ሰውዬ እንግዲህ በጣም በዲኑ እያደገ በሚሄድበት ጊዜ ሰይጣን ደግሞ ተቃጠለ። ይሄ ሰውዬ እንደው ማስተሳሳት መቻል አለብኝ እያለ ቢዞር ቢፈታተነው ሊያስተስተው አልቻለም። ኋላ ስብሰባ ጠራ ይባላል። ኢብሊስ ተከታዮችን በሙሉ በየአካባቢው ያሉ ቀንደኛ ሰይጣኖችን ጠራና ስብሰባ አድርጎ ይሄን ሰውዬ ማን ነው እንዳው እሱን ሊያወናብድልኝ የሚችለው ጎበዝ እንዳው በቃ አሸነፈን እኮ የበርታ ነገር በማለት ይጠይቃል። የጊዜ አብየት የሚባለው ሰይጣን በጣም ልዩ ነው ይባላል። በነብዮች ላይ መሰለጥ ልምድ ያለው ይባላል። በሌላ ሰው ብቻ ሳይሆን እኔ ያለው ለሱ አለ እና ለኔ ተው እስከዛሬ በኋላ ብሎ ኃላፊነትን ይወስዳል። ይሄ ሰይጣን አብየት የሚባል ከዛ በኋላ ያ ሰው ኢባዳ የሚያደርግበት በረሃ ውስጥ ይሄድለታል። ልክ የሱን አይነት ልብስ ለብሶ የሱን አይነት ዝይ አድርጎ ሙጦዋ ሆኖ ይሄድለታል። እና እዛ ሲሄድ በኢባዳ ተጠምዷል። የሰው ይዞር ብሎ ሰውን አያናግርም ወላ ዘያሪ ምን አይቀበልም። ሌት ቀን አላህ ጋር ተፋጦ ነው ያለ። እና እዛ ያ ሼኽ ያ በርሲሳ والله ለዚያራ መጥቼ ነበር ምናምን ብሎ ቢጮህ ብሎ ነው ሰው የለም። እና እሱ አላማ አለው ሰዎችን በቀላሉ አይበገርም። እና አሁን እንግዲህ ትንሽ ቆያው ያናግረኛል አለና ፈቅ ብሎ ዘው ኢባዳውን ቀጠለ። ሰይጣን እኮ ይሰግድ ይገባል ማለት እንዲያምረው ማለት አብሮ ይሰግዳል ባይነ ጎረጥ ያዩ ሲሰግድ 10 ቀን ለተቀን ዝም ብሎ ሳያቋርጥ ያኛም ኢባዳውን ያደርጋል። ይሄም ዝቅ ብሎ በታቹ የሚይባት ቦታ ላይ ሆኖ ያደርጋል። ያው እንዴ ሰው አላህን ይፈራ ሰው ነው። ሙእሚኑ ሰውዬ እንደዚህ ዘግቻ አላህ ሊቆጣብኝሳ ላናግረው የሚል ስሜት እንግዲህ ያደረበት ማለት ነው። መቼም ሰው ያው መስሎ ነውና የሚያጠፋ የጊዜ በአስረኛው ቀን ምንድነው የምትፈልገው አንተ ሰውዬ በማለት ያናግረዋል። እኔማ አንተ በጣም ትልቅ ሰው ነህ፣ አላህን ምትፈራና ኢባዳ ታረጋለህ ማለትን ሰምቼ አንተ ጋር ኢባዳ ለማድረግ ያንተን ጥንካሬ ያንተን አርአያነት እየተከተልኩኝ እኔም ለመሻሻል ፈልጌ ነበር እንደው አልተቀበልከኝም እንጂ ነው። ይሄ ጊዜ እኔ ባክህ ሰው የሚያነጋግር ሰው ይችን እንኳን ቃላታውን ማነጋግርበት ጊዜ ይወሰርክብኝ ነው ኢባዳዬን ጊዜና አልችልም ወጥቶ ሆነብኛል። ያው ለራስህ አድርግ ፈቅብለህ እንጂ ያልፈልግም ይላል። ይሄ ጊዜ ይችን ብቻ ተናግሮት መልሶ ወደ ኢባዳው ይገባል። ያን ዝም ብሎ ይቀጥላል ማለት እና 10 ቀን ድረስ ውሃ ሳይበላ ጾሙን ብሎ ኢባዳ ያደርግ ነበር ይባላል። ይሄ እና 10 ቀን ድረስ አሁን ዘግቶ ዝም ብሎ ኢባዳው ሲቀጥል እሱም በበኩሉ ቀጠለ ይባላል። አሁንም ያቺ 10 ቀን ሲጨርስ ዞሮ አንተ ሰው ያለህ እንደ አሁን ምን እያደረክ ነው ብሎ ይጠይቀዋል። ያው ማለው እንግዲህ ያው ድንቅን አስቀመጣው ድረስ ያው ሰውን መልካም ቃል እየጠበቁኝ ነው ይለው። ይሄ ጊዜ ይራራል። ሰው የላላህ ብሎ ኢባዳ ብሎ ያፈራውን ሊሆንኛል ብሎ መጥቶን እንደው ይላል። ከዛ በኋላ እሺ ናቶሎ ይለዋል። እንዲጠጋ ተፈቀደለት ማለት ነው። እሷ ጠጋ ብሎ ኢባዳቸውን ቀጠሉ። ከዛ በኋላ ኢባዳቸውን ሲቀጥሉ ከሱ እንደውም ብልጫ ማሳየት ጀመረ። እንዴ ለመታመን ይሄኛው 10 ቀን ነው ምግብ ሳይወስድ የሚቆየው ዋናው እሱ 40 ቀን ድረስ ምግብ ሳይወስድ መቀጠል ጀመረ። እንደዚህ ያሉ ለቱን ሁሉ ይዘጋል። ቀኑም ያውጣም ነው ሁሉ ጊዜ በዛ ሁኔታ ይሄኛው ልክ 10 ቀን ሲሆነው የግድ ምግብ ይወስዳል ይሄ ሰውየው። ያኛው ግን 40 ቀን ሲሞላው ነው የሚቀምጥ እና የበታችነት እንግዲህ ያሳድርበት ነው ማለት ነው የበለጠው መሆኑ። በዚህ መልኩ እንግዲህ ከቆዩ በኋላ አመት አብረው ተቀመጡና በአመቱ እንግዲህ ጥፍታ አድርግልኝ እሄዳለሁኝ አመሰግናለሁ አለ ይባላል። እንዴት አሁን በጣም ጓደኛ ሆኖ ያበረታታው እንደውም አርአያ ሆኖለት የማይችለው ሁሉ እያደረገን ስለሆነ እንደው አክብሮ ተሰድሮበታል። አሁንማ አብረን መኖር አለብን እንዴት ትሄዳለህ ምናምን ሲል እኔ መጀመሪያ ስላንተ ተሰማ እንደው አቻ የሌለው ታላቅ ሰው ነው ተብሎ ነበር። አሁን መቼም ማየትና መስማት ይለያያልና ከኛ የተሻልክ አይደለህም አንተ ነው ናቀው። ስለዚህ እንደውም ታንተ የተሻለ ሌላ ጓደኛ ስላለኝ ሌላ ቦታ ወደዛ ብመለስ ይሻለኛል። አንተም እንግዲህ ያው መሄድ አለብኝ ሌላው ያደርገው ፊት ያን ያህል የተጠናቀቀውን ያህል አሁን እንደውም አትሄድ እያለ ይወደቀ እየተነሳ ይለምነው የለም ወጥመድ ያግቶታል። ከዛ በኋላ ምን አለ ግን በጣም እንግዲህ ታሳዝነኛለህ እንደዚህ ትልቅ ሰው ነህ ሁሉ ኢባዳ እያደረግ አንዳንድ ጊዜ ሰው ነህና ሊቸግርህ ይችላል ስንቅ ምናምን ሊጓደልብህ ይችላል። ለዛ የሚረዳ ነገር እኔ አስማ አቃለሁኝና አንዳንድ የተለያዩ በሽታዎች በሚያጋጥሙ ጊዜ አካባቢውን ሰው
አንተ ዱዓ እያደረግክ ብታገኝላቸው ለአንተም አንዳንድ ገንዘብ ታገኝበታለህ የሆነ ነገር ዱዓ ላስተምርህና ልሄድ ነው ለሷስታቢ ሆኖ ጊዜ አይሆንም ማለት ነው እኔ እንደው ህብረተሰብ ጋር የሚያገናኝ ነገር አልፈልግም በተለይ ገንዘብ ጋር የሚያገናኝ ነገር ወስዋስ ያመጣብኛል የኢባዳዬ ነው የማደርገው በምንም አይነት ያው ገረባኝ ቅጠሉን ስራ ስሩ እየበላሁኝ ነው እንጂ ምንም ነው አልፈልግም የለ እኔ እንደው አላህ የሰጠኝን ዕውቀት እንዳንተ አይነት ሷሊህ ሰውዬ ማካፈል አለብኝ ለአካባቢውም ሰው ደግሞ ኸይር ነው የቸገረ ሰው መርዳት መተባበር በጣም ያስፈልጋል ነው ይሄ ማስተማር አለብኝ ተማር ይወተው እዚህ ሰው የለኔ ያስቡ እንደዚህ ይልና ደግሞ ይራራና ይሽላል ያችን እንግዲህ የሚያሳስት ነገር ወደ ኩፍር የሚያስገባ ነገር ሊያስተምረው ነው ያንን እንግዲህ አስማ ነው ብሎ የሆነ ዜማ ያስተምረዋል ያንን በሚያስተምረው ጊዜ ወዳው እንግዲህ ሙከራ ለማድረግ ይሄንን በመጣነበት ጊዜ ፈለገው ሰው ታሞ ደግሞ ቢመጣ ያው እንዲፈወስ ያደርግልሃል ለተጅሪባ አሁን እኔ ሳልሄድ በፊት ያው የህመምተኞች ይመጣሉ እንዴት እንደምታድን አስተምራለሁ ለሱ ይነግረውና እሱ ራሱ ሁሉ የተፈሩ ሰዎች ይለካቸዋል ጅን ስለሆነ ሰይጣን ይታመማሉ በነፍስ ዞሮ ሰው መስሎ ደግሞ እገሌ ታሟል እንዴ ታዲያ እንደምን አላክመው ማለት ከጎረቤት ሀገር የመጣው ከምን የሚቸገረው ሰው ይልታል ተከፍላላችሁ የሚፈለግባችሁ ነው ይሞክራል ኦይ ቅርታ አድርጉት ታቅም በላይ ነው ይሄ ሌላ ሰው ከኔ የተሻላል ስለማላታቸው እዛ ሰው እየቀረማች ነው እሺ እኛም ችግር ሌላም ሰው ካለ አሁን በርሳ ዘንድ ይወስዱ ይሄ ሰው ይባታ ተደረገለት ይዲናል እሱ ግናውን ያቃሉ እሱ ማለት ነው ግን ከሰው ጋር አይገናኝ እሱ እንዲህ አይነት ነገር አይቀበላል ይደለም እንዲቀበል አድርገዋል እዛ ሄድና ይሄን ሰው እየታመ መጥቷል ያው እንዳልኩ የተቸገረ ሰው መርዳትም አስፈላጊ ነው ጋርነት ያው የነገርኩህ ያስተማርኩህ እንዱ አረብነት በቀላሉ ሊፈወስ ይችላል ምናምን ብሎ ያግባባው እስቲ ለሞከር ይልና ሲሞከር እሱ ነው የለቀፈው አይደለም ያችን ነገር ሲያነብ ወዲያውኑ መርዙን ያነሳል ወዲያው ይሄድና በሚድንበት ጊዜ አይሆን እንግዲህ ሙጀረብ የሆነ ነው ያስተራሩ ተባለ አሁን መደጋጋሚ የተፈሩት አንዴ ልጅ ያመጣል አንዴ ሴት ያመጣል እየተጠበሳቸው በቃ ወዲያው ስለዚህ ያመጣቸው ነው ይሄዳል ሀዲያም እንግዲህ ማገኘት ጀመረ ኢኮኖሚ መጣች ማለት አይ ጥሩ ሆነ እያለ ሰውየው እንግዲህ ትንሽ ቀልቢቱ የተለወጠች ነው በዚህ ሁኔታ እንግዲህ ምን አደረገ ኋላ ቤተ መንግስት ይሄድና የንጉሱ ልጅ የንጉሱ የባለስልጣኖች ልጅ ይለቅፍና እሱን ያመጣል ወልጃ ገረቆኝ ልጅ ለፀሐይ መስለኝ እሷን በሚያመጣል ጊዜ ታማ በነፍስ በምትሆንበት ጊዜ እኔ ላከምላችሁ ብሎ ይቀርባል ይሽከምልህ ይሄ ማሪድ ነው ያለው በጣም አደገኛ ጅን ነው ያዛትና እኔ ያልችለው ፈርሳ የሚባል ሰው እያለ እሱ ዘንድ ያብቶት ይችላል አይ ፈርሳን ማኛም እናውቀዋለን ግን ሰው ያናግረው እንደዚህ ተደለም አሁን እኮ እንዲህ አይነት ስራ ጀምሯልና ምን ችግር የለ ይረዳቸዋል ይላል ይሄድና ደግሞ ለሱ እንዲህ አይነት ሰው መጥቷልና እንድትረዳቸው ብሎ ነው እዛች ልትተሸክመው ወደው ሶስት ወንድማማቾች አሏት ባለስልጣኖች ናቸው እሷ እንግዲህ ደግሞ አለ ያዘፋዘፈው ወዲያው ባከች ልጅር ያለች ነው ይችላል በተለይቼ ነብይ አትኔ እንዴት አድርጌ አልዱ ሰው እየሰራራ ምንም አይነት መብሯቸዋል እሱ እንዴ ሊላቸው ይችላል ግን ግድ የለም ብዙ ወዲህ የተጠናንደው አካባቢው አንተ ኢባዳ የምታረግበት ቱልታዝር ምናልባት ይሻላት ይሆናል አማና ሰከናል አውሬ እንዳይበላችሁ ተብላችሁ ፍቅራችሁ አጥቶለዋል ጀል እዛ እንግዲህ እሱ ኮረብታ ከፍ ያለች ቦታ እዛ ዝቅ ሲል ዋሻለ እዛች ዋሻ አስተግፈው በቃ ነገሮች ያመጣን ጠይቃታለን እዛም ተምትሞት ብዙ አማናቱን አውሬ እንዳይበላት ብቻ ያያያት ብለው ተወይዳሉ ሙሰድ ይያላችሁ እንዲህ ብሎ ተሄደው እዛ እንግዲህ እዛ ዝምብራ ሷ እየተንከባለለች የሰይጣን ጫወትባታል ያሳብዳታል በዛ ሁኔታ ላይ ያለች ይመጣል አንተ አላህን ፈራለው ይላል የተቸገረ ሰው እንዴት አትረዳኝ እቺን እንደዚህ ሆነ በለስ ሆነ ተብላይ ባዳ ታረጋለህ ምን አለ ያነናስ አሁን ብትቀራላት እኮ ዲና ወደ ቤቷ ታይዳለች ተቀላሉ ነው ህይወት ምርት ያገባው ማለት እውነት መሰለውና ምስኪን እንግዲህ አድርጎት የማያውቀውን እዛቻጅ ነብይ ጋር ይሄድ ነው ማለት እዛች ዋሻ ሳይለ ታዛቢውን የለ ይሄ እሱ ነው እንግዲህ ያጠቃት ያው ጅኑ አይደለም
ሰውየው ልክ ሲመጣ አሳበዳት ውስጧ ገብቶ እሷ እንድትዘጋደረ ተወርቃለች ትነሳለች ነፍሷን ስትስብ ልብሷን ሁሉ እየወላለቀች ይችላል ፀሐይ የመሰለ ወጣ ልጃገረና ገና ኢላሁና ሲያያት ያ ሰውዬ እንግዲህ ተሳሳተና ወደቀባት ማለት 40 ዓመት በኢባዳ የኖረ ሰው ከዛ ተገናኘ ከዛ በኋላማ በቃ አንድ ጊዜ እንትን ያለው እየመለሰ ሌላ ሰው የለበት ደንበኛ አደረገ እንዴ እሱ ሲነቃት ሲል ያው ሰይጣን ስለሆነ ትዲናለች ይሄን አብጭ ባታካውታለች ታነጋግረዋለች ይመስላል ትንሽ ቆየት ሲል ደግሞ መልሶ ያስተዋታል ስለዚህ ይመጣ በዚህ ሁኔታ ላይ ያለ እየለማመደ በሚመጣበት ጊዜ አረጋዛለች እችል እነሱም እየጠየቁ ተሽሏታል እዚህ በቆየች ቁጥር የበለጠ ሸራተ ያሉት ተዋት ይሄዳል አረጋዘ ጉድ ፈላ እንግዲህ 40 ዓመት ከሰው ጋር ሳይገናኝ ኖረ ትልቅ ወልይ አሊፍ ሰው ይቀራረብ ይሄ ጊዜ እንግዲህ ያለ ኢባዳ ኢባዳ መጨረሻ ወደ እንደሚባለው ማለት ከዛ ያረገዘ ጊዜ ምን ይሆናል ጨነቀው ሰው እንግዲህ ተማና ረገዘ ይባላል ስትጠየቅ ያው ገሌ ነው ምን ይሻለኛል እያለ ተጨነቀ ያችን አጋጣሚዋ ተጠቀማና እንደጨነቀው አውቆ መጥቶ በርሲሳ 40 ዓመት ኢባዳ ተደረኩኝ እንዳዋጅ ነብይ ላይ ምናምን እያልኩ ለወለድ ካላስረክ ይለው ገባስ በጣም ያሳዝናል እና አሁንም አንተም ብቻ ሳይሆን አንተን የመሰሉ ያላህ ሰዎችን አብዶችን ሁሉ ነው ያዋረድከውና ሰው የሚያምናቸው የለም ካሁን በኋላ ስለዚህ የና አይደን ሰው ሳይሰማው መሰከር መቻል አለበት ይለው ወደ ባሰሊሙ ሊወስዱ እንዴት አርገ ሰጥተዋለሁ ይላል እንግዲህ አላህ ገፉር ረሂም ነው ይምራል ግዴናትና ከበራታ ያተናገር ይላል ይሄም መፍቲ መሰለውና እሺ ብሎ ያችን ልጅ እንደገና ግድ አርጎ እዛው ዝቅ አርጎ ይቀብራታላቸው እንዴ አዛ ሰነባብቶ ወንድሞች መጣሉ ወጣች እንዴት ሆነ ሲል ሲመጡ እነሱ ጠይቁ ያው ጅማ ተነስቶ አሳብዶ ይዟት ሄደ ታጣለው ይብለት መልጣል መቶ ጠይቁ በቃ ሰይጣን ተነስቶ አሳብዶ ይዟት ሄደ ሊዛት ማልቻልኩም መጣጣ ሄደ ይላቸው ያው በሽታውን ኃይለኝነት ስለሚያውቁ አመኑት እነሱ እውነት መሰላቸው እንግዲህ ምን እናደርጋለን ያው ምናምን ህይወት ካለች እንፈልጋለን ቀጥለን ወደ ቤታቸው ተመለሱ ያላቃቁ እና እንደገና ቤታቸው ሲገቡ እነዚህ ሶስት ወንድማማቾች ለሊት ይመጣና ይኸው ሰይጣን በእንቅልፍ ልባቸው ያቀያቸዋል እያንዳንዳቸው በየቤታቸው እንደተኙ ወንድማቸው እህታቸው እኮ በርቲሷ ገሎ ቀብሯት እናንተ ሞኞች ምን ብላችሁ ጅና ሳብዶ ጠፋ ካላችሁ እንጂ እዛው ዋሻው ወጣ ይቆፍሮ ራሱ ገሏታል የሰራው ሁሉ እንደዛ አርጎ ዝሞት ፈጽሞባት አርግዛ ያው ጉዴ ሊወጣ ነው ብሎ እንደዛ አድርጎ ቀብሯት ነው እንጂ መች ቢወሰዳት ብሎ ለየአንዳንድ መስኮት ይነግራቸው በደንብ ቆይነሳል ምን አይነት ቅጅት ነው የሚከተከለኝ ቀን ታስበዋል አሁን እንደው አሁን በርሳል ያራዲ እንዲያረጋል እንደኛ ሰይጣን ያም እንደዛው ነው ሶስት ቀን በተከታታይ ለሶስቱም ወንድማማች እንዲህ አይነት ምን አገሳያቸው ኋላ እንግዲህ ድግግሞች ሲበዛባቸው ጧት ወንድማማች ሲገናኙ አረንጃው ባይገርማችሁ ሰሞኑን እንዲያው ቀይት እየቀጠቀጠኝ ይላል ትንሽ ወንድ እንዲያው ህታችሁን ያተው ይገዶ ቀብሯታል የሚል ነገር ተናንተን ዛሬም አየሁኝ እኔ እንደው ቅጅት ነው አላወራም ግን ባከብኝና ምን ይሻላል ብሎ ትንሽ እንዴ አረንም እንደዚህ አይቻለሁ አለ ማካከለኝ ትልቁ ማረን ሞት አይቻለሁ እንደዚህ ሁሉ የሰይጣን ነው ቢሆን እንጂ አይ ማነገር አለ ሶስታችንም ሶስት ቀን በተከታታይ እንደዚህ ምን አካየን እህታችን አንድ ነገር ተደርጋለች ማለት ነውና መሄድ አለብን ተነስተው እንደገና እዛ ሰው ይዘን እህታችንን የት እንደሄደች ንገረን ባክህ በትክክል እና እንደ ወዴት ነው እንደምታውቀው ነገር ካለ ብለው አጠበቅ አድርገው ይዘን እዚህ እንዴት ነው እና እኔ አታምኝ ማለት ነው አለቆስተሩ እኔ አታምኝ ማለት ነው አሳብሩ ይዟት ሄደ ሰይጣን እያልኳቸው እንዴት እንትና ገነገጡ አሁን ደግሞ ትልቅ ሰው ነው በጣም እና ወላሂ እኛን ተረጠረ